ጥናት 9 ወደ ቆላስያስ ሰዎች ምዕራፍ 3 ከቁጥር 5 እስከ 11 እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙት ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁም ስድብን፣ የሚያሳፍርንም ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩቴስም፣ ባሪያም፣ ጨዋ ሰውም መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው ይላል ማለት ነው። ጥያቄዎቹ፣ አንደኛ ጥያቄ ብልቶች የተባሉትን እንዴት ትገልጿቸዋላችሁ? እንዴት ነው የሚገደሉት? በምንስ ነው የሚገደሉት? ከመገደላቸው በፊትና ከተገደሉ በኋላ ያለውን ልዩነት እንዴት ትገልጹታላችሁ ይላል። ሁለተኛው ደግሞ መጎምጀት ማለት ምንድን ነው? መጎምጀት ከጣዖት አምልኮ ጋር እንዴት አንድ ሆነ? ሶስተኛ በማይታዘዙ ልጆችና የስጋን ስራ በሚሰሩቱ ላይ የሚመጣው ቁጣ ምን አይነት ቁጣ ነው? ልጆች የሚለውንም እናብራራው ይላል። አራተኛ አማኝ ከመሆኑ በፊት የነበረውን ምልልስ አማኝ ከሆነ በኋላ ሊመላለስ ይችላል? በምን ምክንያት? አምስተኛ አማኝ ለበሰ የተባለው አዲሱን ሰው ምን አይነት ነው? ይሄ አማኝ ለበሰ የተባለው አዲሱ ሰው ምን አይነት ነው? አማኝ አዲሱን ሰው መልበሱ በምን ይታወቃል? ስድስተኛ በአዲሱ ሰው መሆን አልተቻለም የተባሉትን በእኛ ተጨባጭ ሁኔታ ወይም አውድ ይህንና ያንን መሆን አልተቻለም የምንላቸውን በዝርዝር እናስቀምጥ። በአዲሱ ሰው መሆን ያልተቻሉትን ምንድናቸው ብለን እንግለጻቸው የሚል ነው። በእነዚህ ላይ እንግዲህ በጥያቄው ላይ ተመስርታችሁ እግዚአብሔር ያስረዳችሁን ታካፍላላችሁ። በቅደም ተከተል እቀበላለሁኝ። ዘን ሶሪ ምንድን ያነበብከው? ኮምፒውተር ላይ ፎከስ እያደረኩ ነበር። ምንድን ያነበብከው? ቆላስያስ ምዕራፍ 3 ነው። ኦኬ ቆላስያስ ምዕራፍ 3 ከቁጥር 5 እስከ 11 ድረስ ነው ዛሬ የምናጠናው። እሺ ቴንክ ዩ። ሌሎቻችሁ እግዚአብሔር እድል የሰጣችሁ፣ ጊዜ የሰጣችሁ፣ ሁኔታን ያመቻቸላችሁ ግቡ እና የእግዚአብሔርን ቃል አካፍሉ። ቀደም ብዬ ፖስት ያደረኩትም እንድታዩት ነው። ቀደም ብላችሁ እንድታዩት ነው እና እንግዲህ ቶሎ ብዬ እንትን ልበል። እንግዲህ መውጣቴ ስለማይቀር ምናልባት ከተደወለልኝ ልወጣ እችላለሁ። እሺ ግቢ ያስማል እያነበብኩ ይቀለኛልና። ስለዚህ ምድራዊ ምኞቶቻችሁን ግደሉ። እንግዲህ አንደኛ ቃሉ አይደለም የሚለው ግደሉ ማለት አንድ ሰው ከሞተ ሊነሳ አይችልም። ግደሉ ማለት ላይፍለስ ይሁን ማለት ነው። እና ይሄ በቃ ከዚች እንኳን ስንጀምሮ ቬሪ ፓወርፉል የሆነ ነገር ነው የሚናገር ያለው። ምኞቶቻችሁን ቃሉ ቢል ኖሮ መልሰህ የምታነሳው ነገር ነው ማለት ነው። እዚህ ጋር ግን ምን አለ? ግደሉ። እነዚህም አለ መገደል ያለባቸው ምንድን ናቸው ያልን እንደሆነ በስጋ የሚሰሩ እንግዲህ ዝሙት በአየር ላይ አይደለም የሚሰራው። ዝሙት ፓርቲሲፔሽን ይጠይቃል። ሁለት አካላቶች የሚያደርጉት ተስማምተው የሚያደርጉት ነገር ነው ማለት ነው። ርኩሰት ደግሞ ያው ቅድስና ያልሆነ ኦፖዚት ኦፍ እንትን ርኩሰት፣ ፍትወት፣ ክፉ ምኞትና አምልኮ ጣዖታት የሆነው መጎምቸት ናቸው። ስለዚህ እዚህ ላይ ግደሉ ብሎ እነዚህ መገደል ያለባቸውን ገለጸ ማለት ነው። እዚች ጋር እንኳን ሳንወጣ
መጎምጀትን እንኳን መግደል is very very እንትን ነው። እንዴት ነው ኤቭሪዴይ እንጎመጃለን whether consciously unconsciously ብዙ እንጎመጃቸው ነገሮች አሉ። እና እነዚህ ይሄ እዚች እንኳን ብንቆም ማለት ነው ብዙ ነገር ፍትወት ክፉ ምኞትና አምልኮቶ ጣዖት። ስለዚህ አሁን we have to define ጣዖት ምንድነው ከዛን ጀምርና እንዴት ነው የሚመለከው ብለን ስናወራ ጣዖት የተለያየ አሁን እንግዲህ በየቤታችን ጣዖት የለንም ስንል ምን አይነት ጣዖት ቤት ያለ እንግዲህ there is no የቡድሃ አስቀመጥኩም እኔ የቡድሃ ስዕል እዚህ ጋር የእግሩን አጣምሮ ምናምን ያለ ሻማ ማበራለት ምናምን የለኝም። የመልአክ የሚመስል ምናምን ቤቴ ውስጥ የለም። ይሄ ነገር የለም። በየሳምንቱ ቀኑን እየቆጠርኩ የለም። ጣዖት ሊኖር ይችላል። definitely ጣዖት አለ በልብ ውስጥ የተቀረጸ ጣዖቶች አሉ። አንዳንድ ጊዜ የምናመልካቸው for example እንትን forgiveness የማይገባቸው ሰው ናቸው በጣም betray አድርገውናል ጎድተውናል ብለን እንኳን unforgiveness ራሱ ጣዖት ነው። ምን ያ 10 ጊዜ ባይምሯችን ሩሚኔት የምናደርገው የምናሰላስለው ያንን ሰው ስናየው የሚያበሳጭን ምናምን በቃ ያ ሰው ጣዖት ሆኖብናል ማለት ነው። ያ feeling is just by itself ጣዖት ነው። የሆነ ነገር outside of Christ የሆነ ነገር አእምሯችንን የሚቆጣጠር anything አእምሯችንን የሚቆጣጠር ነገር ጣዖት ሆኗል፣ ይመለካል whether we understand or not እናመልከዋለን ማለት ነው። ምክንያቱም ከክርስቶስ እንትን የሚያስወጣን ቀናችንን የሚሻማብን ነገር እሱ ትላንትናም ስለሱ ሳስብ ኳልኩኝ፣ ዛሬም ስለሱ ሳስብ ኳልኩኝ፣ ነገም ስለሱ ሳስብ ኳልኩኝ። አይምሮዬ በዛ ከታሰረና ወይም ደግሞ ቪዥን ኦር ድሪም ኦር አምቢሽን whatever it is በቃ ያ for example እንደዚህ አይነት ጣዖቶች እንትን ነው የሚያደርጉት እንዴት ልግለጻቸው ኔጌቲቭ ፊሊንግሶችን በውስጥ ያመጣሉ። ምክንያቱም እነዛ ጣዖት ሆኖ ግን there is nothing በቃ ጣዖት ነው። ሌላ ነገር አያስደስትም፣ ሌላ ነገር እንትን አይልም። ምክንያቱም አንዳንድ ሶሪ እንደዚህ ብዬ ስናገር ሲባል ስለሰማው ነው። አንዳንድ ጊዜ እንደ ወላጆች ልጆቻችን ጣዖት ሲሆኑብን ማለት ነው። በቃ ጣዖት ሲሆኑብን በቃ ጣዖት that's it እና ይሄም ራሱ አደገኛ ነገር ማለት ነው። በጣም እና ኮንትሮሊንግ ፖሰሲቭ ስንሆን ማለት ነው። የሆነ ነገር የአንድ ሰው ስኬት እኛ ጋር ካልመጣ ነገር እንደ ጣዖት ሲሆንብን ይሄ እሱን እናመልካለን። ወይንም ደግሞ ራሱ ሀብት ካለን ሀብታችንን ልናመልክ እንችላለን ሳይረዳን፣ እውቀታችንን እንደ አምልኮ ልናመልክ እንችላለን። all we talk about is ስለሱ ስለሆነ ስለ our success ምናወራ ከሆነ እነዚህ ሁሉ እንደ ጣዖት ናቸው። የሆነ ሰው ደግሞ ጣዖት ሲሆንብን for example እንደ አይድል የሚያስዋይ አንዳንድ ሰዎች የሆኑ ሰዎች ጋር እንደ አይድል ይሆኑባቸዋል። በቃ just every conversation እነዛ ሰዎች ነው የሚነሱት እና just like የሆነ ቦታ ጋር these people በቃ ጣዖት የሆኑበት they chase them እነሱ የሚያደርጉትን ያደርጋሉ። በቃ እንዴት አድርጌ ልግለጸው በቃ ያ ሰው የሚያደርገው እግዚአብሔር ለኔ ምንድነው ያለልኝ ከማለት ይልቅ ያ ሰው ጣዖት ይሆንብንና everything ያ ሰው ያለውን እንመኛለን። የራሱ ጣዖት ያ ሰው ጣዖት ሆኖብናል ማለት ነው። instead of what do you have for me God, what is your will for me God ከማለት ይልቅ እንጎመጃለን የዛን ሰው ህይወት። በቃ ብዙ ነገር አለና እዚህ ጋር ግን ምንድነው የሚለው ያለው ግደሉት። it's not ቀላል እንትን አይደለም እዚህ ጋር የሚናገረው ያለው በጣም ከባድ ነገር ነው የሚናገረው። ግደሉት just completely destroy አድርጉት ነው የሚለው እዚህ ላይ። ምክንያቱም ማለት በእነዚህ ምክንያት የእግዚአብሔር ቁጣ በማይታዘዙት ላይ ይመጣል። በማይታዘዙት ላይ I do believe እኔም ካልታዘዝኩ ማለት ነው እንትን አድርጌ ላይ አልፈልግም። ለማያምኑ ነው አይደለም ብሎ እዚህ ጋር እኛን የተጻፈው ለኛ የሰማይ ብቻ አስቡ ለተባል ነው ከግዛ ከተጠራ ነው ወጣ ብለን እነዚህ ኮኑ ኮንሱም የሚያደርጉን ከሆነ ጂሰስ ክራይስት ደስታም ሙሉ ደስታም ሊመጣ አይችልም።
ምክንያቱም እነዚህ ነገሮች ከገዙን ማለት ነው። ዝሙት እንዲያውም ክርስቶስ ጠበቅ አረገና በአይኑ የተመኘ ብሎ እሱ ደግሞ ጠንከር አደረገው። that is just like እንዴት ነው just በአይኑ እንኳን አይቶ just a little bit lust ያደረገ ነው የሚለው just ትንሽ እንኳን እንደው ትንሽ እሷንም ራሷ መገደል እንዳለባት ነው የሚናገረው። እና በእነዚህ ምክንያት የእግዚአብሔር ቁጣ በማይታዘዝ ላይ ይመጣል። you know what, let me focus about ዝሙት most probably ለዚህ ለምናነበው ጋር ይሆናል ብዬ ስለማስብ ነው። እማቃቸው ክርስቲያን ሰውየው መጀመሪያ ጊዜ ሎንግ ዲስታንስ ዝሙት አደረገ። ጀስት ምን አለ ኢሞሽናል ነው አለ። ምንም ስጋዊ ነገር አላደረኩም ነው በቃ ቬንት አውት ነበር ለሷ ማረገው ሚስቴ ስላልተረዳችኝ ደደደደዳ የራሱን ምክንያት ዘረዘረ። it's just like emotional which means ከሚስቱ ጋር እንትን ከማለት በቃ የሴትዮዋ ላይ ከዛ ደግሞ ሴትዮዋ ሎንግ ዲስታንስ ስላለች አካባቢ ካለችው ሴት ጋር ደግሞ ጀመረ ማለት ነው። አሁን ዝሙት ሊትራሊ ያንን ካቨነንት ከሚስት ጋር ያለውን ካቨነንት ማለት የሚገርማችሁ ነገር ከስንት ዓመት በኋላ ግን የእግዚአብሔር ቁጣ ነው ያየሁ ማለት ነው እዛ ቤት ውስጥ በሱ ላይ ማለት ነው። እና ምን አደረገ ይሄ ዝሙት ዲስትሮይ አደረገ ቤተሰብን፣ ተፋቱ፣ ልጆች እንትን አሉ። it's not an easy። ስለዚህ የእግዚአብሔር ቁጣ ንስሐ ቢገባ ኖሮ ላለው እኔ ምን አለበት ንስሐ የዛ ጊዜ ኢሚዲየትሊ ንስሐ ቢገባ ኖሮ አምሹር እግዚአብሔር የምህረት አምላክ ነው። ግን ትዕቢት ስለነበረ የእግዚአብሔር ቁጣ ሌሎች በቅርብ ጊዜ እሱ ጋር መጣ ማለት ነው። የሚመካበት የነበረው በጣም የታወቀ ሐኪም ነው፣ የሆስፒታል አድሚኒስትሬተር ነው። ልገልጽላችሁ አልችልም። እግዚአብሔር ምንም ነገር አላጎደለበትም። one day ግን they found him ባኞ ቤት ወድቆ አሁን አንድ አይኑ ጠፋ፣ ስትሮክ ተያዘ። ስለሱ አሁን እየጸለይን ነው እግዚአብሔር ምህረት እንዲያደርግለትና በቃ ምህረት አድርጎለት ወደ ንስሐ ተመልሶ አምላኩን እንደመጀመሪያው እንደዚህ ሳይስት በፊት እንዲያመልከው። ሌላ ምንድን የታዘብኩት because he was a doctor እንዴት ብዬ ልገልጽላችኋለሁ። ያ ዳክተርነት ጣዖት ስለሆነበት ትዕቢት አየሁ ማለት ነው። ሰውን የመናቅ ምናምን ማንቋሸሽ ምናምን ምንላቸው ነገሮች አሉ። ስለዚህ እግዚአብሔር ይመጣል፣ ኮንሲኮንስ አለ ማለት ነው። ስለዚህ ይሄ ኮንሲኮንሱ እንዳይመጣብን እንደገና ደግሞ ይላል እናንተም ቀድሞ በነበራችሁበት ህይወት በእነዚህ ትመላለሱ ነበረ። you were this type of people ነው የሚለው። all of us to some extent ነበርን። ሁላችንም ኃጢአት ሰርተን የግሎሪ የእግዚአብሔር ግሎሪ ሾርት ነበረ በሁላችንም። የኛ ጽድቅ እንዲያውም እንደ መርገም ጨርቅም ይለዋል በሌላ በኩል ደግሞ ስናየው ማለት ነው። ስለዚህ ከኛ መልካም ነገር ነበራችሁ ቀድሞ በነበራችሁበት ህይወት በእነዚህ አሁን ግን አለና ኦኬ አሁን ደግሞ ሌላ ጨመረበት። እዛ ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ አምልኮ፣ ጣዖት የሆነውን መጎምጀት ናቸው አለና አሁን ደግሞ እዚህ ጋር ደግሞ ግን he added to it። አሁን ግን አለ ቁጣን፣ ንዴትን፣ ስድብን፣ ሐሜትንና አሳፋሪ ንግግር የመሳሰሉትን ሁሉ አስወግዱ። ያንን ግደሉት፣ ይሄንን ደግሞ get rid of it ጨመረበት። እነዛ የእግዚአብሔር ቁጣ በማይታዘዙት ላይ እነዛ ምንም በቃ this is ብሎ ሄዱት ቁጣ አለ። ከዚህ ህይወት ነበራችሁ እናንተ፣ አሁን እኛ ከቁጣ አምልጠናል። still that doesn't necessarily mean the grace is for us to continue በዝሙት። እኔ በጌታ ነኝ ብዬ ነገ ጧት ሄጄ ልዘሙት ነው እንዴ? no የእግዚአብሔር ቁጣ ይመጣብኛል whether I like it or not። እና ቁጣን፣ ንዴትን፣ ስድብን፣ ሐሜትንና አሳፋሪ ንግግር የመሳሰሉትን ሁሉ አስወግዱ። አሮጌውን ሰው ከስራው ጋር አውልቃችሁ ይላል ደግሞ which means it is my responsibility። አወለቀላችሁ አይደለም እዚህ ጋር የሚለው እንዲያወልቅላችሁ ራሳችሁ አውልቁት። አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸት አትነጋገሩ። once ካወለቃችሁ why are you going back and talk lies with each other? ምንድን ነው የሚለው? if that is really true
ዋይ ታደርጉታላችሁ? ለምንድን ነው የምታደርጉት ነው? ኦልሬዲ ያንን ምንድን ነው የሚለው? እነዚህ ነገሮች አሮጌ ናቸው። ኦኬ ሌትስ ጀስት አሮጌዎች ናቸው። እንግዲህ አሮጌ ነገር አሁን የሆነ ነገር አሮጌ ከሆነ ዋዲዱ መኪና በጣም ካረጀች ምንድን ነው የምናደርገው? we just get rid of it። አርጅቷል። what are we going to do? አሮጌ የሆነ ነገር ጊዜው ያለቀበት ነገር ማለት ነው። በቃ እኮ ነገር አሮጌ ነው። ያንን እንደሆነ ያ የሱ ፋንክሽን እየደከመ መጣ፣ አርጅቷል፣ አሮጌ ነው። ምንም ነገር who wants አሮጌ ነገር በህይወት? ማን አሮጌ ነገር? ውጭ አሮጌ መኪና በጣም ትስትለኛለች እና ልግዛት የሚል ሰው አለ እንዴ? የለም። በቁሳቁስ እንኳን ብንሄድ ኤግዛምፕል ነው የሚጠቀምበት። ያ የአሮጌ ድሮ ሀሜት ስናደርግ ምናልባት ጀስቲፋይ እናደርገዋለን። ስድብን ደግሞ ኖርማል ይሆንብን ነበር። አንደበታችን ዝም ብሎ መሳደብ ምን ያህል ከዚህ ውስጥ ነው የወጣ ነው ማለት ነው። እና አውልቃችሁ ስለጣላችሁት ኢኖቫት ቴሊንግ them is you've already ጥላችሁታል። ስለጣላ አዛን ኢንካሬጅመንት ነው። ስለዚህ ስለጣላችሁና በአንድ ነገር ሪፕሌስ አድርጉት። እርሱ ደግሞ እርስ በርሳችሁ ውሸት አትነጋገሩ። ኢናድሮስ አትሸነጋገሉ ነው። that's the way I understand it. Don't lie to each other. Sometimes as believers we do አይደለም ጀስት ውሸት። ለምሳሌ ያህል አንድ ነገር የሌለ እንደሌላ አድርገህ ማቅረብ ብቻ አይደለም። ውሸት ማለት ያ ሰው ተሳስቶ እያየኸው ዝም ስትል you lying to that person, I'm lying to that person. that's ውሸት። እውነቱን እያወኩኝ ወይ ያ ሰው ክሪቲሳይዝ እንዳያደርገኝ፣ ያ ሰው እንዳይቀየመኝ፣ ያ ሰው እንዳይጠላኝ ብዬ ዝም ብዬ ብቻ አው ወይ ብዬ አሳለፍኩ ነው። that's ውሸት ነው። እግዚአብሔርም አይወድም። ውሸት ማለት እርስ በርሳችሁ ውሸት አትንገሩ። ዶንት ከቨር አፕ ቱ ኢች አዘር ነው የሚል ያለው እዚህ ጋር እኔ እንደሚገባኝ። እና የፋጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ምንድነው የሚላቸው? ኦልሬዲ እኮ ለብሳችሁታል። ይሄ ደግሞ በጣም ነው የሚደንቀው። እዛ ጋር አውልቃችሁ ስለጣላችሁት በርሰትውልና እንደገና ደግሞ የሚታደሰውን አዲሱን ሰው ለብሳችኋል። በጌታ ያሮጌ አልፎ ማለቱ ነው። what it means is በዚያን ጊዜ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም ምንድነው የሚለው ስቴስቴክስ አይገስ ስኬቱኬስ፣ ባሪያውም ጌታ ብሎ ልዩነት የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው። in other words ኮምፕሊት አይደንቲቲያችን ተቀይሯል ማለት ነው። ኮምፕሊትሊ አይደንቲቲያችን ተቀይሯል። ፎር ኤግዛምፕል ከተለያየ ብሔር ነው እዚህ ያለ ነው፣ ከተለያየ አገር ነው እዚህ ያለ ነው። በኢትዮጵያ ውስጥም ኦሮሞ አለ፣ ጉራጌ፣ አማራ ብላ ብላ ይሄ ሁሉ አለ። በኤርትራም the same thing አለ። ስለዚህ ይሄ ምንድነው የሚለው? your identity now is in Christ። ስለዚህ everything በሱ ሆኖላችሁ ባለቀው ስለመጣችሁ በቃ ባሪያ ለሙች ሚስ ባሪያ ለምን የለም፣ የተገረዘ ያልተገረዘ፣ አረማዊ ምናምን፣ ባሪያ ጌታ ልዩነት የለም ሲል what it means is in Christ በክርስቶስ ሁሉ አንድ ነው። that doesn't necessarily mean የጌትነቱ የራሱ ሮል የለውም፣ ያ ደግሞ እንደ ሰራተኛ የራሱ ሮል የለውም ማለት አይደለም። በዛ ውስጥ እኔ ጌታ ነኝና አለቃዬን አልታዘዝም ብል በጌታ ያልሆነ አለቃዬ that is completely wrong። እችን እየጠቀስኩ ማለት ነው። አሁን እኮ ጌታ የለም ባሪያ የለም ምናምን እያልኩኝ I'm not going to do that. I still have to submit ለጌታ because renewed mind ያለኝ understand አደርጋለሁ። ፖዚሽኑ ስለሚጠይቀኝ እንደሱ አደርጋለሁ። ስለዚህ አንዳንድ ጊዜ ስለምሰማ ነው ክርስቲያኖች እኔ የንጉስ ልጅ ነኝ ይሉና just what do you mean? በመስሪያ ቤት እኔ የንጉስ ልጅ ነኝ ልወርስ ነው እዚህ የገባት። you don't worth nothing, you've got to work። እግዚአብሔር ደግሞ የእጅን ስራ ይባርክልሃል። በኢንቴግሪቲ መታወቅ አለብህ፣ በሃርድ ወርኪንግ መታወቅ አለብህ። የንጉስ ልጅ እያልክ ያንን ልትንቅ ዲስክሪሚኔት ልታደርግ ምናምን አይደለም። ብሊቨር አለቃ ከሆነ በመስሪያ ቤቱ ለብሊቨርስ እና ለነን ብሊቨርስ ኢኮሊ ማየት አለበት። ይሄ በጌታ ነው፣ ይሄ በጌታ አይደለም ብሎ ሊያምጽም እንኳን እግዚአብሔር አይፈቅድለትም። የክርስቶስ ማይንድ አይደለም እሱ። እዛ እንድም ብዬ ወርወር አድርጌ ላስገባ ስለፈለግኩኝ ነው። እና እስከዚህ ድረስ ብዬ ባቆም ይሻለኛል፣ ለሌሎች እድል እንድሰጥ። ተባረኩ። አሜን አሜን። አስመረት ጌታ ጸጋውን ያብዛልሽ።
ከአንቺ ብዙ ነገሮችን ተምረናል ብዬ አምናለሁኝ። እግዚአብሔር ይመስገን። ሌሎቻችሁም ግቡ፣ እግዚአብሔር ያስተማራችሁን ነገር አካፍሉ። እሺ ዘኔ ጌታ ይባርካችሁ፣ ተባረኩላችሁም። አስመረት በጣም አንኳር ነገሮቹን አንስታለች፣ ወሳኝ ጉዳዮቹን። በቀጥታ ደግሞ ይሄ ወደ ተግባር ወደ ራሳችን ማምጣት ከህይወታችን ጋር ማገናኘቱን ነው አተኩራበት የተናገረችው። ከቃሉ አንጻር እኛ ሊኖረን የሚገባንን ህይወት ጭምር ነው ያነሳችውና ቆንጆ ነገር ነው የተነሳው። እንግዲህ ይሄ ቃል እንግዲህ በምድር ያሉትን ብልቶቻችሁን ግደሉ የሚለው ቁጥር 3 እና 4 ላይ ያሉትን እያያያዘ ነው። እንግዲህ የሚለው ሞታችሁ ከሆነ ህይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሮ ከሆነ ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ደግሞ ከሱ ጋር በክብር የመገለጥ ተስፋ ካላችሁ፣ ይሄ ካለ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህ ዝሙት እና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው ይላል። ይሄ መጎምጀት የሚባለው ከልክ በላይ መፈለግ፣ ቢሆነው፣ ባደርገው፣ ባገኘው፣ ቢጨብጠው፣ ቢበላው፣ ቢጠጣው ብሎ ያልተፈቀደን ነገር እንደ እግዚአብሔር ቃል ያልሆነ ነገር ከልክ በላይ መፈለግ፣ ከልክ በላይ ትኩረታችንን በዛ ጉዳይ ላይ ማስቀመጥ፣ አንዳንድ ጊዜ እንደውም ኢሜጅ በአእምሯችን እስኪመጣ ድረስ። ይሄንን የእስራኤል ልጆች ጎመጁ ከሚለው ጋር አያይዘን እንመልከት። ደግሞ ወደ ኋላ ተመልሰው በግብፅ ሀገር ውስጥ ትተውት የመጡትን ዱባና ሽንኩርት ናፈቁ። እንደው በምንቸት አጠገብ ቁጭ ብለን አሉ። ኢሜጁ መጣላቸው። በቃ ቅርጹ ምናምኑ ሲያደርጉት ሲኖሩት የነበረው ነገር አይናቸው ላይ መጣ። እንደዚህ ያለውን ነገር ነው ግደሉ እያለ ያለው ጌታችን ኢየሱስ። ቅድም አንስታዋለች አስመረት። በልቡ የተመኘ አይቶ የተመኘ ያን ጊዜ ከእሷ ጋር በልቡ አመንዝሯል። በልቡ በውስጡ በሀሳቡ አመንዝሯል። ሰውየው ግን እኮ ምንም አላደረገም እኮ፣ ማንንም አልነካም። በልቡ ውስጥ ግን ተተግብሯል፣ ተደርጓል። እንደዚህ ያለውን ነገር ነው ግደሉ እያለ ያለው። እንደዚህ ያሉ ነገሮችን አስወግዱ፣ እንደዚህ ያሉ ነገሮችን አርቁ። የቲቶ መጽሐፍ ውስጥም ደግሞ አለ ይሄ ሀሳብ። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ብሎ ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደን የተባረከውን ጌታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በአሁኑ ዘመን እንድንኖር ያስተምረናል ይላል። ኃጢአተኝነትን ክደን፣ ዓለማዊን ምኞት ክደን። ይሄን ነው እየነገራቸው ያለው። ካዱ፣ በቃ ካዱ፣ አርቁ፣ አስወግዱ እያለ ነው። እና በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። በነማን? በዝሙት፣ በርኩሰት፣ ፍትወትን፣ ጣዖትን ማምለክን፣ እነዚህ ያሉ ነገሮችን በመጎምጀት በመናፈቅ ምክንያት አልፎም በማድረግ ምክንያት የእግዚአብሔር ቁጣ ይመጣል። ቁጣ ማለት ደግሞ ቅጣትን የሚያስከትል ማንኛውም ነገር ነው። ቅጣትን የሚያስከትል መለኮታዊ ቅጣት የሚያመጣ መለኮታዊ ቅጣትን
ወደ ሰው ልጆች የሚስብ ማንኛውም ነገር እና እናንተ ደግሞ ትኖሩባቸው በነበራችሁ ጊዜ መቼ? ዱሮ በፊት እንደነዚህ ተመላለሳችሁ። እንደነማን? ዝሙትን እንዳልተው፣ ፍትወትን እንዳልተው፣ ክፉ ምኞትን እንዳልተው፣ ጣዖትን ማምለክን እንዳልተው አደገኛ በሆነ የመጎምጀት ዓለም ውስጥ እንዳሉ ሰዎች እንደነሱ ትመላለሱ ነበረ ድሮ። አሁን ምን እያላቸው ነው ማለት ነው? አሁን እንደዚያ መመላለስ የለባችሁም። አሁን በህይወታችሁ ውስጥ በነፍሳችሁ ውስጥ ለውጥ መኖር አለበት። አሁን እነዚህን ነገሮች ያስወገዳችሁ ያራቃችሁ ሰዎች መሆን አለባችሁ። እንደዚህ ያሉ ነገሮች በእናንተ ዘንድ ሊኖሩ አይገባም፣ ሊታሰቡ አይገባም። ድሮ የተመላለሳችሁባቸው ናቸው እነዚህ ነገሮች። አሁን እናንተ አዲስ ናችሁ፣ አዲስ ፍጥረት ናችሁ፣ አዲስ ሰው ናችሁ፣ የትንሣኤ ሰው ናችሁ፣ የትንሣኤ ሰው ናችሁ አሁን እያላቸው ነው። እና አሁን ግን ይላል እናንተ ደግሞ ቁጣንና ንደትን ክፋትንም ከአፋችሁም ስድብን የሚያሳፍርንም ንግግር እነዚህን ሁሉ አስወግዱ፣ አርቁ። ቁጣን፣ ንደትን፣ ክፋትን፣ የስድብን ንግግር፣ የሚያሳፍርን አንገት የሚያስደፋ ንግግር፣ የሚያሸማቅቅ ንግግር፣ ወንድሞቻችሁን እህቶቻችሁን የማያንጽ ንግግር፣ የእግዚአብሔርንም ስም ቤተ ክርስቲያንንም ባልተገባ መንገድ የሚያስጠራ ንግግር፣ ይህን ሁሉ አስወግዱ፣ አርቁ። ለምን? አዲስ ናችሁ። አሁን እዛኛው ዓለም ውስጥ አይደላችሁም። አሁን ጨለማ ውስጥ አይደላችሁም። አሁን የእግዚአብሔርን ቃል ሰምታችሁ ወደምትታዘዙበት የመጣችሁ ሕዝብ ናችሁ። እርስ በርሳችሁም ደግሞ አንዳችሁ ለሌላችሁ ውሸትን አትናገሩ። ምክንያቱ ምንድን ነው? አሮጌውን ሰው ከስራው ጋር ገፋችሁታልና። ተገፎ ከሆነ የለም ማለት ነው። ተገፎ ከሆነ አይሰለጥንባችሁም ማለት ነው። ተገፎ ከሆነ አይገዛችሁም፣ አያስተዳድራችሁም፣ አይሰለጥንባችሁም ማለት ነው። እና የመለወጣችን ምልክቶች በክርስቶስ አዲስ ሰው የመሆናችን ምልክቶች ናቸው እየተነገሩ ያሉት እዚህ ጋር። አዲስ ሰው የመሆናችሁ ምልክት የዱሮ ኑሯችሁን መተዋችሁ ነው። አዲስ ሰው የመሆናችሁን በክርስቶስ የመለወጣችሁን የሚያሳይ ነገር የዱሮ ማንነታችሁን መተዋችሁ ነው። ከዱሮ ማንነታችሁ መለየታችሁ ነው። እውነትን መነጋገራችሁ ነው። ስድብን ማራቃችሁ ነው። ክፋትን፣ ቁጣን ማራቃችሁ ነው። እያለ ነው እንግዲህ እናንተ አዲሱን ሰው ለብሳችኋል፣ የፈጠረውንም ምሳሌ እንዲመስል። ማን ነው የፈጠረው? እግዚአብሔር። እሱን እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋል። አዲሱን ሰው ለብሳችሁ የአሮጌውን ሰው ኑሮ መኖር አትችሉም። አዲሱን ሰው ለብሳችሁ የአሮጌውን ሰው ምልልስ መመላለስ አትችሉም። እንደ አሮጌው ሰው መናገር፣ እንደ አሮጌው ሰው ማሰብ፣ እንደ አሮጌው ሰው መሆን፣ እንደ አሮጌው ሰው ማድረግ አትችሉም። በአዲሱ ሰውነት ውስጥ የአሮጌው ሰው ባህሪ ካለ አዲሱ ሰው የለም፣ ባጭሩ ማለት ነው። የአሮጌው ሰው ባህሪ ካለ አዲሱ ሰው የለም። በእኔ ላይ አዲሱ ሰው ካለ ደግሞ የአሮጌው ሰው ባህሪ የለም። አብሮ አይሄዱም ማለት ነው። ጨለማ ካለ ብርሃን የለም፣ ብርሃን ካለ ጨለማ የለም ማለት ነው። ሌሊት ካልሆነ ቀን ነው፣ ቀን ካልሆነ ደግሞ ሌሊት ነው። ቀንም ሌሊትም አይሆንም አንድ ላይ አንድ ቦታ። አሁን እኛ ጋር ሌሊት ነው፣ እናንተ ጋር ቀን ነው። እዛ አሜሪካ ያላችሁ ማለት ነው።
አሁን አሜሪካ በአንድ ላይ አንድ ሰፈር እነዘነበ ሰፈር በአንድ ጊዜ በተመሳሳይ ሰዓት ቀንም ሌሊትም አይደለም። እኛ ጋር ቀን ሄዷል፣ ሌሊት ውስጥ ነን አሁን። ነገ ጠዋት ደግሞ ቀን ሲመጣ ሌሊቱ ያልፋል። ልክ እንደዚህ ነው። አሮጌው ሰው ሄዶ ከሆነ አዲሱ ሰው ከነ አዲስ ባህሪ አለ። አሮጌው ሰው ካልሄደ ደግሞ አሮጌው ሰውዬ ከነ አሮጌው ባህሪ አለ ማለት ነው። ይሄ ምልክታችን ነው፣ የመለወጣችን ምልክት ነው። አዲሱን ሰው የመልበሳችን ምልክት ነው። እዚያው ዓለም ውስጥ ወደ ጌታ ቤት ሳንመጣ፣ ቤተ ክርስቲያን ሳንመጣ፣ መንበርከክ ሳንጀምር፣ መጸለይ ሳንጀምር፣ መዘመር ሳንጀምር ዱሮ በዓለም ውስጥ ሆነን የምንኖረው አይነት ያንኑ አሁን የምንኖር ከሆነ እመኑ፣ አዲሱ ሰው አልተለበሰም። አዲሱ ሰው ተለብሶ ከሆነ ደግሞ አሮጌው ሰውዬ ተወግዷል፣ ሞቷል። አሮጌው ባህሪ ሞቷል፣ የለም። ይሄንን ነው እየነገራቸው ያለው እና ቁጥር 11 ላይ ሲደርስ ደግሞ በእነዚህ ጉዳዮች ልዩነት የለም። በደንብ አድርጋችሁ ያዙ፣ ተመልከቱም ክፍሉን። በእነዚህ ጉዳዮች የግሪክ ሰው ነው፣ አይሁዳዊ ነው፣ የተገረዘ ነው፣ ያልተገረዘ ነው ምናምን የሚባል የለም። በዚህ ጉዳይ አይሁዳዊ የተለየ፣ የተገረዘና ያልተገረዘ የተለያየ፣ ለእያንዳንዱ የተለያየ። ይሄኛውን እናንተ አሕዛቦቹ አዲሱን ሰው መልበስ አትችሉም፣ በቃ እናንተ ቅርባችሁ። እናንተ ደግሞ እንትኖቹ ይሄ ባህሪያችሁ ስንት ትውልድ ከእናንተ ጋር የቆየ ስለሆነ በቃ ኢንተርቴን ይደረግላችኋል፣ ለእናንተ ኤክስኪውዝ አለው ተብሎ የሚቀመጥ ልዩነት የለም። ከዓለም ጫፍ እስከ ዓለም ጫፍ፣ ከሰው ዘር እስከ ሰው ዘር፣ እስከ ዓለም መጨረሻ ድረስ ለማንኛውም የሰው ዘር እዚህ ጉዳይ ላይ ልዩነት የለም። በክርስቶስ ሁሉ አንድ ነው፣ ልዩነት የለም። እዛ ማዶ ላሉት ሌላ ክርስትና፣ ሌላ የክርስቲያናዊ ስነ ምግባር፣ እዚህ ደግሞ ላለነው ሌላ የክርስትና ሌላ ክርስቲያናዊ ስነ ምግባር የለም። አንድ ነን። በቃ የፊታችን የቆዳችን ቀለም ይለያይ ይሆናል፣ ክርስትናችን አንድ ነው። ጌታችን አንድ ነው። መጽሐፍ ቅዱሳችን አንድ ነው። የምንሞላበት መንፈስ አንድ ነው። የሚጠበቅብን የደቀ መዝሙርነት ህይወት ስታንዳርድ አንድ ነው። እናንተ አፍሪካ ውስጥ ያላችሁት ግንድላ ስትሸከሙ ስለነበረ እናንተ መስቀል ተሸከሙ፣ ለነዛ አያስፈልግም። የለም። ነጩ፣ ጥቁሩ፣ ባለባቱ፣ ድሃው፣ እያንዳንዱ ወደ ክርስቶስ የመጣ መስቀሉን ይሸከማል፣ አጎንብሶ ጌታውን ይከተላል። አለቀ። ልዩነት የለም። በቃ ለነዚህ ለከበሩቱ ከልጅነታቸው ጀምሮ መከራ ቀምሶ ለማያውቁት እንዳለ ይቀጥሉ የሚባል ነገር የለም። አንድ ቦታ ነው የምንሰባሰበው። አንድ ቦታ፣ አንድ ሁኔታ ውስጥ ነው እግዚአብሔር የሚፈልገን። በአኗኗራችን እንደየ ሀገራችን ልዩነት አለ። አኗኗር ስላችሁ ኢንቫይሮንመንታችን፣ መሰረታዊ ፍላጎቶቻችንን የማሟላት ጉዳይ ተመቻችቶ በምድራዊ ነገር የመኖር ጉዳይ፣ የመብላት፣ የመጠጣት፣ የመልበስ ምናምን በዛ እንለያያለን። በክርስትና ልዩነት የለም። በመንፈሳዊ ህይወት ልዩነት የለም። የለም ስላችሁ አልተፈቀደም ነው። አልተፈቀደም። ልዩነት የለም። የተገረዘ ያልተገረዘ ምናምን የለም። ሁሉ በክርስቶስ አንድ ነው። ክርስቶስ ሁሉ ነው፣ በሁሉ ነው ብሎ ይለናል ማለት ነው። እና እንደዚህ ያለ ነገር ነው እየተናገረ ያለው። ልዩነታቸው የሚታይ የሚዳሰስ መሆን አለበት። ሰው ተመልክቶ እነዚህ ሰዎች አሮጌውን ሰው ገፈዋል፣ እነዚህ ሰዎች አዲሱን ሰው ለብሰዋል ብለው በሚመሰክሩ በሚናገሩ ደረጃ ልዩነታቸው እንዲገለጥ እንዲታይ ነው የሚፈለገው። ይሄ
የሚኖር ነው። በቀጥታ ኑሮን የሚጠይቅ ክፍል ነው ይሄ። አሁን እዚህ ውስጥ ለብልጽግና ስብከት የሚመች አንድም ቃል የለም። ለብልጽግና ወንጌል የሚመች አንዲትም ቃል የለችም እዚህ ውስጥ አንዲትም ቃል። ሲሰብኩም ሰምቼ አላውቅም። ከዚህ ክፍል ሲጠቅሱ ሰምቼ አላውቅም። የለም፣ የሚመቻቸው የለም። ሁሉም ሞጋች ነው። ሁሉም ዲስኮምፎርት የሚያደርግ ነው። በቃ ልክ አይደለህም የሚል ነው፣ የሚወቅስ ነው። ሁሉም ገና ነህ፣ አልተለወጥክም፣ ያልተውከው ነገር አለ፣ ያልጣልከው ነገር አለ የሚል ነው። ሁሉም ከመጀመሪያ እስከ መጨረሻ። ስለዚህ ይሄንን ነው እየጠየቃቸው ያለው። ጌታ እግዚአብሔር ይባርካችሁ። ጊዜ ኖሮ የሚመለስ ከሆነ በኋላ ሀሳብ ካለኝ ይመለሳለሁ። ተባረኩ። አሜን አሜን። ወንድም ተሴ ጌታ ጸጋውን ያብዛልህ ይጨምርልህ። ከአንተም ተምረናል ብዙ ነገሮችን፣ እግዚአብሔር ይመስገን። ሌሎቻችሁም ደግሞ እድሜ ግባ ከፍተሃል፣ ግባ። ጌታ የተባረከ ይሁን። ያው ወገኖች በጥሩ መልክ ገልጾታል። ያው ሁላችንም ያለን ነገር እንወርቡር ነው። እንግዲህ ጌታ ይባረክ። ቆላሲያስን ስንጀምር ያው ጠቅላላ አድርገን የተመለከትነው ክርስቶስ ከሁሉ በላይ እንደሆነ፣ ስለዚህ ደግሞ እኛም የሱን የበላይነት የሚያረጋግጥ ህይወት እንድንኖር እንደሚሻና ዋናው ነገር እዛ ዙሪያ ላይ እንደሆነ፣ ከሁሉ በላይ ክርስቶስ እንደሆነ አንስተን ተነጋግረናልና የዛሬውም ጥናት ክፍላችን ያንን የሚያጎለብት ነው። እንደውም ባለፈው አልነበርኩም። እርግጥ ምዕራፍ 3 ከአንድ ጀምራችሁ እስከ 4 ጨምራችሁ ከላኛው ጋር አይታችኋል ብዬ አስባለሁኝ። በአጠቃላይ ይሄ ምዕራፍ 3 ሲጀምር የክርስቶስን አሁንም የበላይነት የሚያሳይ ህይወት መኖር፣ መመኘት፣ መሻት፣ መጣር፣ ጉጉት እንድኖርብን ይሄንን እንደምጠበቅ ኑሯችን፣ ህይወታችን ይሄን መሆን እንዳለበትና የክርስቶስን የበላይነት በህይወታችን እንድናሳይ የሚያሳይ ክፍል ነው። ጌታ ይባረክ፣ እግዚአብሔር ይባረክ። በጣም ነው ደስ የሚለኝ ስናይ። ስንመለከተው ከላኛውም ጋር የተያያዙ ነገሮች አሉት። በእርግጥ ከምዕራፍ 2ም ጋር ያያይዙ። እንግዲህ ጠቅላላ ምዕራፉ መጽሐፉ በሙሉ የተያያዘ ነገር ነው። ጌታ ይባረክ። ከ1 እስከ 4 ባለው ምዕራፍ 3 ከ1 እስከ 4 ባለው ላይ ለአዲሱ ህይወት መሆን የሚገባውን መሰረታዊ መመሪያ ነው በደንብ አድርጎ የሚያስረግጥና የሚያሳየን ከቁጥር 1 እስከ 4 ያለው። ይህ ማለት ደግሞ ምንድነው? ጌታን ካገኘን በኋላ መሻታችንንና ሐሳባችን ምድራዊ ሳይሆን ሰማያዊ ሊሆን እንደሚገባው ከሰማይ ጋር እንዲቆራኝ ሁለንተናችን ያሳየናል። ይህንን ነው ረገጥ አድርጎ የምናገረን። ክፍሉን ሲጀምር እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። በፊት ምዕራፍ 2 ከቁጥር 20 ጀምረን ባየነው ላይ ምንድነው የምለው? ከዓለማዊ ቁጥር 20 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ሞታችኋል የሚለውን ነው እዚህ መጥቶ ቁጥር 4 ላይ የደገመው። ጌታ የተባረከ ይሁን። ቁጥር 20 ላይ አሁን እንዳልኳችሁ ከዓለማዊ ከድሮ ከመጀመሪያው ትምህርት ርቃችሁ ከክርስቶስ ጋር ሞታችኋል። ይህ ምን ማለት ነው? አማኝ ከክርስቶስ ጋር መሞቱን በማሰብ ሞታችንን በማሰብ
እንድንቆም ያሳስበናል። አሁን ደግሞ መሞት ብቻ ሳይሆን ይላል አሁን በዚህኛው መሞት ብቻ ሳይሆን ከክርስቶስ ጋር መነሳታችሁን ደግሞ እወቁ ብሎ ያሳስበናል፣ ያሳየናል። መሞታችሁ ከዓለማዊ ትምህርትና ስርዓቱ ለመለየት ነው ይላል ምዕራፍ 2 ቁጥር 20 እስከ 22። አሁን ግን መነሳታችሁ ለአዲስ ህይወት ነው። በዚህ አዲስ ህይወት መሻታችሁና አስተሳሰባችሁ ከድሮው የተለየ ነው። በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። እንግዲህ መሻትና ማሰብ እነዚህ ሁለቱ ቃላቶች ልዩነት አላቸው። በደንብ መሻት የሚያሳየው ቅድም ፓስተርም ስለው ነበር፣ ጥማትን፣ ፍላጎትን፣ ጉጉትን የሚያሳይ ነው። ማሰብ ግን ነገርን ደጋግሞ ማብሰልሰልን፣ ለነገሮች መፍትሄ በአእምሮ ማውጣትና ማውረድን፣ ደጋግሞ ያንን ነገር ማሰብን ማሰላሰልን ያሳያል። ክርስቲያን አማኝ የተጠራው ጥማቱ መንፈሳዊ እንዲሆን ብቻ ሳይሆን ነገሮችን የሚያስብበትና የሚያመዛዝንበትም ሰማያዊ ወይንም መንፈሳዊ በሆነ መንገድ እንዲሆን ያሳየናል። ይህንን አስተሳሰባችን ሁሉ ሰማያዊ መንፈሳዊ እንዲሆን ሰማያዊ ነገርን መሻትና ማሰብ ነው የሚገባን። ለነገሩ አጽንኦት ለመስጠት በምድር ያለውን አይደለም ይላል። የሚገርም ነው። በምድር ያለውን አይደለም። ትንሽ ነገሩ ግራ ሊያጋባን ይችላል። በምድር ያለውን አይደለም። ለምሳሌ የምንሰራበት ቤት ወይም የምንኖርበትን ቤት ምድራዊ እንደሆን እዚሁ ቀሪ ነው አጠቃላይ ነገራችን። ነገር ግን ሐዋርያው ጳውሎስ ምድራዊ ስለሆነ ቤት ለምድራዊ ኑሮ ለኮንትራቱ ጊዜ አትስሩ የሚል መልእክት እያስተላለፈ አይደለም። ይህንን አይደለም እያለ ያለው። አንዳንድ ጊዜ ጫፍ የሚረግጥ ነገር ስላለ እሱ እያለን ያለው ምድራዊ ወይንም የዚህ ምድር ዓለማዊ መሻትን ነው፣ ፍላጎትን ነው። መሻት የሚለው ጉጉትን ነው። ይህ መሻት ከታች አሁን ዛሬ ያነበብነው ቁጥር 5 ላይ በደንብ አድርጎ ያሳየዋል። ስለዚህ እንደ ሰው ሁሉ ቤት ሰርተን ብንኖርም መሻታችን ግን ምድራዊና እዚሁ ቀሪ ብቻ አይደለም። የአማኝ ጥማቱ መንፈሳዊና ሰማያዊ ሊሆን የሚገባ ነገር ነው። ሁሌ በምድር የሚኖረው ምድራዊ ሀብት፣ እውቀትና ችሎታ ሁሉ ለሰማያዊ ነገር ማዋል ይቻላል። ለዛ መንደርደሪያ እንዲሆን ለዛ መጠቀም ይቻላል። ለዚህም ምክንያት ነው ሐዋርያው ጳውሎስ ሞታችኋልና ሕይወታችሁን በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል። ድሮ ከጌታ በፊት የአማኝ ምኞት ወይም አሁን አማኝ የሆነው ሰው ምኞት ምድራዊ ስኬትና ዓለማዊ ሕይወት ብቻ ነበር። አሁን ግን ሁላችንም ለዚህ ስንሞት ጌታን ተቀብለን ሃሌሉያ የማትታየዋን ዓለም አቀፋዊቷን ቤተክርስቲያን አካል ሆነን አሁን በአይን አይታይም እንጂ በክርስቶስ አካል ውስጥ ተሰውረናል። ይህንን እንድናስብ መሻታችን ይህንን ማረጋገጥ እንዲሆን ነው እዚህ ጋር ጠንከር አድርጎ የሚያስቀምጠን። ስለዚህ እኛ አማኝ ዛሬ ሰው ሁሉ ጋር ስኖር እውነተኛ ማንነቱ እንዲሁም በክርስቶስ አካል ውስጥ ተሰውሮ መኖሩ አይታይም፣ ማንም አይረዳውም። ግን ጌታ በሚገለጥበት ጊዜ የዚያን ጊዜ እናንተ ደግሞ ይላል ከክርስቶስ ጋር በክብር ትገለጣላችሁ። በክርስቶስ ትሰወራላችሁ። መንፈሳዊ ነገራችሁ፣ አታችመንታችሁ፣ ምኞታችሁ፣ መሻታችሁ
ከክርስቶስ ጋር ተሰውሮ ነገራችሁ ሁሉ እዛ ይቃትታል። ብዙዎች ላይ ረዱት ይችላሉ። ተወሰነ ነገራችሁን ነው የምንረዱት። ጌታ ሲገለጥ ግን ሃሌሉያ አብራችሁ ትገለጣላችሁ። ቁጥር 5 ላይ በደንብ አድርጎ ይህንን ያረጋግጠዋል። ምድራዊ የተባለው ነገር እንዴት ማስወገድ ክርስቲያን እንዳለበት ቅድም በደንብ ተገልጧል። የመጀመሪያው ብልቶቻችሁን ግደሉ ነው የሚለው ቁጥር 5 ላይ። ሌላው ከዚህ ጋር የተያያዘ ነገር በሁለተኛ ደረጃ የምናየው የሚያሳፍር ንግግርን አስወግዱ ነው የሚለው ቁጥር 5 ላይ። እነዚህን ሁሉ አስወግዱ ይላል ቁጥር 8 ላይ። እነዚህ ሁለት ትእዛዛቶች ወይንም መመሪያዎች ክርስቲያን ሊኖረው የሚገባውን ስር ነቀል ለውጥ የሚያሳይ ነው። ራዲካል የሆነ ለውጥ ለውጡ የሚያሳየው ወይንም የሚያሳየው ይህንን ነው ማለት ነው። ይህንን ሁለት ነገሮችን በማድረግ ለውጡ ይረጋገጣል፣ ውስጡ ይሰማዋል፣ ቴስት እናደርጋለን። ግደሉ የሚለውን ነገር በደንብ አድርጎ ማሰቡ ጥሩ ነው። በምድራዊ ወይም በምድር ያሉትን ብልቶቻችሁን ግደሉ ነው የሚለው። ምን ማለት ነው? ይሄ አንዳንዶች ብዙ ነገር ስለሚሉ ስለተባለም የሰውነትን አካላቶቻችንን እንቁረጥ፣ እናስወግድ፣ እናጎሳቁል ማለት ነው። ይህንን ነው የሚመክረን ሐዋርያው ጳውሎስ። ምንድን ነው እያለን አለው? በሰውነት አካላቶቻችን የሚሰራውን ክፉ መሻት እንድንቆርጥ፣ እንድናስወግድ፣ እንድንነቅል ነው። ይህንን ነው ብልቶቻቸውን በብልቶች የሚሰራው ቅድም የተባሉትን እህቶች ይሄም ፓስተር ተሰም እያለ ስለነበር ሐዋርያው ጳውሎስ በምድር ያሉት ብልቶቻችሁን ስል እነዚህም ዝሙትና እርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክ የሆነ መጎምጀት ነው ይላል። ዘኔ እነዚህን በመወያያ ነጥብነት አምጥቷቸዋል። ይህ ክፉ መሻት ተገቢ እንዳልሆነና ክርስቲያን ከህይወቱ ሊነቅለው የሚገባ መሆኑን በሁለት መንገድ ያስቀምጠዋል። አሁንም ሐዋርያው አንደኛው ይህ አይነት ህይወት ትክክል ስላይደለ የእግዚአብሔርን ቁጣ ያመጣል። ቅድምም ተብሏል ቁጥር 6 ላይ ያለው ይህንን አይነት ህይወት የሚለማመድ አማኝም ሆነ የማያምን በዚህ ዘመንም ይሁን በዘመን መጨረሻ የእግዚአብሔር ቁጣ ይመጣበታል። ፐሬድ ይህንን ምንም እናመቻምቸው ምንም የሚኖር ነገር የለ። ይህንን ነው ኢን ብላክ ኤንድ ዋይት የሚያስቀምጠው። ሁለተኛ ሰው ጌታ ካገኘ ወይንም ጌታን ካገኘ ጌታን ከማግኘቱ በፊት ይመላለስበት የነበረው ህይወት ዛሬ በዚህ ህይወት ሊገዛበት አይገባም። በዚህ ህይወት ሊኖር አይችልም። ቁጥር 7 ላይ ይህንን ነው የሚለው። አዲስ ህይወት ነው። ከመግደል ጋር በተያያዘ አስወግዱ የሚለው የማይገባን ንግግር ቁጥር 8 ላይ ይህንንም የማይገባ ንግግር ሐዋርያው ጳውሎስ በደንብ አድርጎ ዝርዝር ምንድን ነው የማይገባ ንግግር? ቁጣና ንዴትን፣ ክፋትንም፣ ከአፋቸውም ስድብን፣ የሚያሳፍርንም ንግግር እያለ ይቀጥላል። ቆላስይስ 3:8 ላይ ያልተዘረዘረ ግን አማኝ ሊያስወግደው የሚገባውን የአንደበት ጉዳይ ቁጥር 9 ላይም በደንብ ካፒታላይዝ አድርጎ ያስቀምጠዋል። ምንድነው የሚለው እዛ ጋር? እርስ በርሳችሁ ውሸት አትነጋገሩ ይላል። እነዚህ ቀላል ነገር አይደለም። ጳውሎስ አማኞች መሻትን ብቻ ሳይሆን ከመሻትም አልፈው ከአንደበት የሚወጣውንም ንግግር ኮንትሮል ሊያደርጉ ሊቆጣጠሩ ራሳቸውን ከዚህ ሊጠብቁ እንደሚገባ በደንብ አድርጎ ያስቀምጣል። ከክርስቶስ ጋር ሞተናል፣ ከእርሱ ጋር
ከተነሳንና አዲስ ፍጥረት ከሆንን ክርስቶስ ተቀምጦ ባለበት በላይ ያለውን ማሰብና ማሰላሰል የሚጠበቅብን ነው ማለት ነው። በአንጻሩም በምድር ያሉትን ብልቶቻችንን በየአይነቱ በየሁኔታው ማለትም በእነዚህ ብልቶች የሚሰሩትን ክፋትንና ኃጢአትን በደልን አስወግዱ። ቁጥር 10 ላይ መልክና ምሳሌ ይላል። እግዚአብሔር መልክና ምሳሌ እንግዲህ በመጀመሪያ የሰው ልጅ ሲፈጠር በእግዚአብሔር መልክና ምሳሌ እንደሆነ ቃሉ ይነግረናል። ዘፍጥረት ምዕራፍ 1 26 እስከ 27 እናያለን። ይህ መልክ እና ምሳሌ በኃጢአት ምክንያት ተበላሽቷል። ሐዋርያው ጳውሎስ ይህንን ሐሳብ ከዘፍጥረት መጽሐፍ ያመጣና እዚህ ያንጸባርቃል። እንዲህም ይላል የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ጌታ ይባረክ። ይህንን ጌታ ሁል ጊዜ እያረጋገጥን ቴስት እያደረግን እያዳመጥን እንድንጓዝ ይርዳል። አይገርማችሁም? የፈጣሪውን ሃሌሉያ ያንን ያልተበላሸውን አዳም ያላበላሸውን የመጀመሪያውን የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱ ሰው ለብሳችኋል። አዲሱን ሰው ይህ የእግዚአብሔር ሕግ ነው። የዚህ መልክና ምሳሌ ትርጉም የእግዚአብሔርን ስነ ምግባር ኤቲክስ፣ ሞራሊቲ እንደዚሁም ባህሪውንና ምክንያታዊነቱን ይሄ ራሽናሊቲ የሚባለው ወይንም ምንድነው ይሄ ሎጂክ የሚሉት ነው የሚያሳይ ነው። ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ሊወሱት ደግሞ ይላል ኤፌሶን 4:24 ላይ እዚህ ይደግመዋል። ቆላስይስ 3:10 ላይ የሰው ልጅ በነፍሱ ስሜት እውቀትና ፈቃድ አለው በነፍሱ። ስለዚህ አዲሱ ሰው በምግባር ወይንም በምግባረ ባህሪው ቅድም እንዳልነው እና በምክንያታዊነቱ እውቀቱ እግዚአብሔርን እንዲመስል ነው የተፈጠረው። ያስፈልገዋል። እዚህ ጋር ጥንቃቄ ደግሞ ያስፈልጋል። ይህ ማለት ደግሞ ሰው ዛሬ እንደሚሉት አምላክ ነው ማለት አይደለም። ዮሐንስ 4:24 በራም ማየቱ ጥሩ ነው። በሁሉ ቻይነቱ፣ በሁሉን አዋቂነቱ፣ በሁሉ ቦታ መገኘቱ እና በሉዓላዊነቱ ጌታን ሊመስል አይችልም ይህ ሰው የአዲሱ ሰው። ነገር ግን በተግባሩ በባህሪው እንዲሁም ደግሞ በምክንያቱ ሎጂካል በመሆን በምክንያታዊነቱ እግዚአብሔር አምላኩን ይመስላል። ሃሌሉያ! ጌታ የተባረከ ይሁን። እግዚአብሔር ይመስገን። ለምንድን ነው ሰው ምድራዊ ወይንም ዓለማዊ መሻቱን መግደልና ማስወገድ የሚያስፈልገው? ሐዋርያው ጳውሎስ ከቁጥር 10 እስከ 11 መጨረሻችን ነው እስከ 11 ያለው ባለው አጭር መልስ አጠር አድርጎ ያስቀምጠዋል። አንደኛ አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። ጌታ ይባረክ። ተገፍቶ ተጥሏል አሮጌው ሰው ልክ እንደ ጨርቅ። ሁለተኛ የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ያንን አውልቃችሁ ይሄን ለብሳችሁታል። ኮምፐንሴሽን ተሰጥቷቸዋል። ያ ተወግዷል፣ ይሄኛውን ደግሞ ለብሳችሁታል። ያን ገፋችሁታል፣ ይሄን ለብሳችሁታል ይላል። አሮጌው ሰው የሚለው በፊት ከጌታ በፊት የነበረውን በምድራዊ መሻት የተሞላውን የድሮውን ማንነትን ነው ወገኖች። ሆኖም ከላይ እንዳየነው ያ ማንነት ከክርስቶስ ጋር ሞቷል፣ ተወግዷል፣ ተገፏል። ያንን ማንነት ክርስቶስን በመቀበል ገለነዋል፣ ተቀብሯል። ግን ክርስትና የሞት ብቻ ህይወት ሳይሆን ሃሌሉያ የትንሣኤም ህይወት ነው ወገኖቼ። ስለዚህ ክርስቲያን ከጌታ ጋር
ለአዲስ ህይወት ተነስቷል። ያ አዲስ ህይወት አዲሱ ሰው ይባላል። አማኝ በአዲስ ህይወት ሲኖር በእርግጥ አሮጌውን ማንነት ሊገድል ሊያስወግድ ይገባል። እንደገናም አዲስ ልብስ እንደለበሰ ሰው ሊመላለስ ይገባል በክርስቶስ በአዲስ ህይወት። ይህ አዲስ ሰው ያለ ዘር፣ ያለ ነገድ፣ ያለ ጾታ፣ ያለ ኑሮ ደረጃ ልዩነት እንደተባለው ቅድም ፓስተርም ይሄም አስመረትም እያለች ነበረ። ይህ አዲሱ ሰው ሃሌሉያ ያለ ዘር፣ ያለ ነገድ፣ ያለ ጾታ፣ ያለ ኑሮ ደረጃ ልዩነት የለበሰው ሁሉ ሊኖርበት የሚገባው ህይወት ነው ወገኖች። ይህ አዲሱ ሰው የለበሰ ሁሉ ኖ ቦርደር አት ኦል፣ ኖ ዲስክሪሚኔሽን። ይህ አይነቱ ልዩነት ያለው በማያምን ዘንድ ነው እንጂ ባመነ አዲስ በሆነ አዲሱ በለበሰ አሮጌውን በቀበረ ላይ ይህ ልዩነት የለም። ሃሌሉያ። በእግዚአብሔር ዘንድ ግን አዲስ ሰው ሃሌሉያ አዲስ ነው ያለ ልዩነት። አሜን ሃሌሉያ። በእግዚአብሔር ዘንድ በአምላካችን ዘንድ አይገርማችሁ አዲስ ነው። በእግዚአብሔር ዘንድ አዲስ ሰው አዲስ ነው። ይሄ አዲሱ ሰው እንግዲህ ልዩነት ደግሞ የለም። ጌታ የተባረከ ይሁን። ጌታ የተባረከ ይሁን። ጌታ ይባርካችሁ። ይችን ነው ማለት የፈለግኩት። ተባረኩ። አሜን 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 አሜን። አድሜ ሰፋ አድርገህ አንተም ብዙ ነገሮችን ዋናውን ነገር ፍሬምወርክ እንዳንጥስም እያደረግ የጌታን ነገር ጥሩ አስረድተናል። እግዚአብሔር ይመስገን። እስቲ እንግዲህ በመጨረሻ ሰዓቱም ያለቀ ነው። ላሼ ጊዜ ልስጠው ከተመቸው። አለው ዘኔ ሰላም ሰላም ብያለሁ። ትንሽ አርፍጄ ስለገባው ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። ውይይቱን እየተከታተልኩ ነው ያለሁት። ይሰማል? ይቆራረጣል? እስቲ ጠቅለል አድርገው፣ ሳመራይዝ አድርገው። እሺ ኦልሬዲ ያስቀምጥክልን ጥያቄዎች እነዚህን ትምህርቱን ጠቅለል እንድናደርግ ይረዳናል። እኔ አሁን እንደው ቤዚክ ወደ ሆነው ቲቺንግ ልሂድ እና አንተ ባስቀመጥከው ጥያቄ ብልቶች የተባሉት እንዴት ነው? እንዴት ትገልጿቸዋላችሁ? ለዚህ እንደው አጠር ያለ መልስ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ሲል አንዳንድ ጊዜ ይሄ አካላዊ ብልቶቻችንን አይደለም። አዎ ኃጢአት በአካላዊ ብልቶቻችን ስራውን ይሰራል። ዋናው ግን እዚህ ላይ ይሄ የኃጢአት መሻትን ነው ብልት ብሎ የሚናገረው። ከምድራዊ አስተሳሰብ፣ ከምድራዊ አናኗር፣ ከምድራዊ ፍላጎት ሊመጣ የሚችል ምኞትን ነው። በውስጣችን ሊመጣ የሚችለው ምኞት ነው ብልት ብሎ የሚናገረው። እንግዲህ ዝሙትም ይሁን ሌብነትም ስርቆትም ይሁን ጥላቻና ነፍስ መግደልም ይሁን እዚህ ላይ የተጻፉት ፍትወት፣ ክፉ ማምለክ፣ ጣዖት ማምለክ የሚባሉ እነዚህ እንግዲህ ውስብስብ ነገሮች ናቸው። እነዚህ ሁሉ መጀመሪያ በሰው ልብ ውስጥ የሚመጡ ነገሮች ናቸው። ስለዚህ በሐሳብ ደረጃ በምኞት ደረጃ እያሉ ግደሉ ነው የሚለው። ይሄን ማድረግ የሚችል ነው እንግዲህ ትክክለኛ የክርስትናን ህይወት እየኖረ ያለው። እንግዲህ በምድር ያሉትን ብልቶቻችሁን ሲል እንወቃቸው። እነማን ናቸው እነዚህ ብልቶቻችን? በመጀመሪያ ደረጃ እነዚህ ብልቶች የዛ የአሮጌው ሰው ባህሪያት ናቸው። ያ አሮጌው ሰው ተገሏል፣ ተገፏል ከተባለ በኋላ አሁን እንደገና እነዚህ በምድር ያሉ ብልቶቻችን የሚል ጥያቄ ከየት መጣ? ያ አሮጌው ሰው ሁሉን ነገር ጥርግርግ አድርጎ ይዞ ቢጠፋ ኖሮ። ግን ብዙ ጊዜ መዘንጋት የሌለብን ምንድነው እኛ አዲስ የሆነ ቅድስና ያለበት ጽድቅ ያለበትን ህይወት ነው እየተለማመርን ያለ ነው። ስለዚህ በዚህ በተቀበልነው አዲስ ህይወት ውስጥ ክፉ የሆነ የልብ ሐሳብ ሊመጣ ይችላል፣ ኃጢአት የሆነ የልብ ሐሳብ ሊመጣ ይችላል እና ይሄ አዲሱ ሰው ይሄን እንደዚህ አይነት አስተሳሰቦችን ሊሸከም ስለማይችል አውቶማቲካሊ ምንድነው መግደል ነው ማስወገድ ነው ያለው እንጂ ይሄ የተለወጠው ቅዱስ የተባለው ድኗል የተባለው ሰው ኃጢአት አያስብም፣ ኃጢአት አይፈልግም፣ አይመኝም ማለት አይደለም። ይሄ በተግባር የሚታየው ምንድነው
ቅዱሳን የሆኑ ሰዎች ሁሉ ይፈተናሉ በክፉ ሐሳብ። ለዚህ ነው እንግዲህ ግደሉት የሚለው። ሁል ጊዜ የከበበንን ኃጢአት አስወግደን ይላል በሌላ ስፍራ ላይ። የከበበንን ቶሎ የሚከበንን ኃጢአት አስወግደን ይላል። ምክንያቱም ህይወታችን ሁል ጊዜ በፈተና ውስጥ ስላለ ማለት ነው። እንግዲህ ቅዱሳን ይሄንን በልባቸው ውስጥ ሊመጣ የሚችለውን ክፉ ሐሳብ የመግደል የማስወገድ ልምምድ ካላቸው፣ እጅግ የመጸየፍ ልምምድ ካላቸው የበለጠ በቅድስና እያደጉ በሄደ ቁጥር እንደዚህ አይነት የኃጢአት ሐሳቦችና ፍላጎቶቹም ራሳቸው የመምጣት ድላቸውም እየመነመነ እየቀነሰ ይሄዳል ማለት ነው። መጨረሻ ላይ ልክ ሞታችኋል የተባለው ምናልባት ሞታችኋል የተባልነው ለኃጢአት ነው የሞት ነው፣ ለቅድስና አይደለም። እኛ ለቅድስና ሕያው ነን፣ ለጽድቅ ስራ ሕያው ነን፣ የእግዚአብሔርን ሐሳብና ፈቃድ ለመተግበር ሕያው ነን፣ ብዙ ስራ እንሰራለን። ነገር ግን የሞት ነው ለኃጢአት ነው። ለኃጢአት ሞታችኋል ማለት ምናልባት ይሄ ፍላጎቱም መሻቱም የሚባለውም ነገር እንደፈለገ እየመጣ እናንተን አይዛችሁም፣ አይቆጣጠራችሁም። ምክንያቱም በእናንተ ውስጥ የኃጢአት መሻት አይመጣም ለማለት ነው። እንግዲህ አይመጣም ማለት ሆል ብለን ፈቅደን እንደፈለግን ልባችንን ከፍተን ለርኩሰትና ለኃጢአት እንኖራለን ማለት አይደለም። ሁል ጊዜ ኖ ይሄ በእኔ ህይወት ውስጥ አይሰለጥንም፣ የኔ ህይወት ለዚህ የተፈጠረ አይደለም እያል እንድንከላከለው ማለት ነው። ይሄ ሜታፎሪካል አገላለጾች እንግዲህ በጣም ውስብስብ ናቸው። ዞሮ ዞሮ ግን ይሄ መጽሐፍ እየተጻፈ ያለው ይሄ ጳውሎስ ይሄን እየጻፈ ያለው ለቅዱሳን ነው፣ ለዳኑ ሰዎች ነው። ተቀድሳችኋል፣ ሞታችኋል ለሚላቸው ሰዎች ነው። ሞታችኋል ካላቸው በኋላ እንደገና ደግሞ ብልቶቻችሁን ግደሉ የሚል ትእዛዝ ለምን አስፈለገ? እንግዲህ እዚህ ላይ ቅዱሳን የሆኑ ሰዎች ሁሉ ልባችንን አጥብቀን እንድንጠብቅ የሚያስተምረን ትምህርት ነው ማለት ነው። ምናልባት ጌታ ኢየሱስ ክርስቶስ ትልቁ ትምህርቱ ልብ ላይ ነው። ልብ ላይ ነው እየሰራ ያለው። ሁሉም ሰው ልቡ እንዲመረምር ነው። ከውጭ የሚታየውን ይህን ኃጢአት ሰርተሃል አልሰራህም የሚል ክርክር ውስጥ ምጉት ውስጥ እንድንገባ አይደለም። የኃጢአት ምንጩ ልብ ስለሆነ ይሄንን ብልቶቻችሁን ግደሉ የሚለው እዛው ልባችን ውስጥ ነው ያሉት እነዚህ ክፉ የሚባሉ ሐሳቦች፣ ዝሙትም፣ እርኩሰትም፣ ፍስወትም፣ ጣዖት ማምለክም ሁሉም ነገር የሚመጣው ከልብ ውስጥ ስለሆነ ማለት ነው። መጽሐፈ ምሳሌ ላይም ልብህን አጥብቀህ ጠብቅ ይላል። ልብህን አጥብቀህ ጠብቅ ሕይወት መውጫው ከእርሱ ነውና ይላል። አዎ ሕይወት የሚሰጡን ነገሮች ሁሉ ከዚህ ከልባችን እንደሚወጡ ሁሉ ሞት የሚባል ነገርም ደግሞ የሚመነጨው ኃጢአት የሚመነጨው ሞትን የሚያመጣው ከዚሁ ከልባችን ነው። እዛው በልባችን ውስጥ ያለብን ነው የመጀመሪያው ጥያቄ ማለት ነው። አለበለዛስ ልቡን ለኃጢአት እየከፈተ በአንድ በኩል ቅዱስ ነኝ እያለ በሌላ በኩል ደግሞ ክፉ የሆኑ ነገሮችንም በህይወት ውስጥ እያስተናገደ የሚኖር ሰው በዚህ ምክንያት ቁጣ ይመጣል። ምክንያቱም ለእግዚአብሔር ቃል አልታዘዘም። አስወግዱት፣ ግደሉት የሚለውን ለማይታዘዝ ሰው የእግዚአብሔር ቁጣ አለ። ምናልባት በአዲስ ኪዳን ውስጥ ይሄ ቁጣ ምንድን ነው? እንደ ሙሴ ሕግ በድንጋይ መወገር የለም፣ ወይም ደግሞ ተይዞ እንደዚህ መዋረድ ላይኖር ይችላል። በእርግጥ ኃጢአት የሚሰራ ሰው አሁንም ይወገዛል። በዝሙትም ይሁን በሌብነትም ይወገዛል። ክርስቲያኖች ሁሉ ያወግዛሉ፣ እንዲህ በቀላሉ አይቀበሉትም። ጥያቄው ምንድን ነው? አሁን ዝሙቱና ሌብነቱ ወይም ደግሞ የጣዖት ማምለኩ ደግሞ በጣም በረቀቀ መንገድ ነው በዘመናችን የሚከናወነው። በጣም በረቀቀ መንገድ ከመሆኑ የተነሳ እኔ ቅዱስ ነኝ፣ እኔ አገልጋይ ነኝ፣ እኔ ቤተክርስቲያን ሽማግሌ ነኝ፣ እኔ ፓስተር ነኝ በሚለው ውስጥ ሁሉ አንዳንዴ እነዚህ ስንፍና ነገሮች ነግሰው ይታያሉ። ለምንድን ነው? ችላ ማለት ነው። ምክንያቱም እግዚአብሔርን ባለመፍራት ምክንያት፣ ባለመታዘዝ ምክንያት ለነዚህ ኃጢአት ስራዎች ልቡን ከፍቶ የሰጠ ወላ ሽማግሌ በሉት ወላ ፓስተር በሉት ወላ ክርስቲያን ነኝ ቅዱስ ነኝ ያለ የሚመጻደቀው ሁሉ ለእግዚአብሔር ቃል እዚህ ለምናጠናው ግደሉ ለሚለው ቃል የማይታዘዝ ከሆነ የእግዚአብሔር ቁጣ አይቀርም፣ ይገለጻል። አንዳንዴ በስጋው የሚከፍለው ዋጋ ይኖረዋል። እኔ አልሞትኩም ሕያው ነኝ እያለ በኃጢአት የሚመላለስ ሰው ለራሱ ይመጻደቅ እንጂ ምናልባት እንደ ሙሴ በድንጋይ ተወግሮ የማይገደል ቢሆንም እንኳን ነፍሱ የሞተች ናት፣ መንፈሱ የሞተ ነው ማለት ነው። ስለዚህ የሞተ መንፈስ የሞተ ነፍስ ተሸክሞ ግን እኔ ሕያው ነኝ፣ እኔ የተባረክኩ ነኝ፣ በክርስቶስ ደም የተቀደስኩ ነኝ እያለ እየተመጻደቀ ቢኖር የእሱ መመጻደቅ አያዋጣውም። የሚያዋጣው ነገር ምንድን ነው? ራስን መመርመር ነው። ራስን መርምሮ ፈጽሞ በንስሐ የእግዚአብሔር ቃል የሚለውን መታዘዝ ነው ማለት ነው። እንግዲህ ይሄ ቁጥር 7 ላይ ቁጥር 8 ላይ እነዚህ በሙሉ የሚናገረው ያው አሮጌ ሰውነት የሚባሉት ውስጥ የነበረው ኃጢአት ነው።
ያው እነዚህን ሁሉ እናውቃቸዋለን። በቅድስና ህይወታችን ውስጥም ሊፈትኑን የሚችሉ ነገሮች ናቸው። ማስወገድ አለብን። ለምሳሌ ለቅዱሳን ነው ንዴትን አስወግዱ፣ ስድብን አስወግዱ እያለ የሚናገረው ጳውሎስ ቅዱሳን ለተባሉ ሰዎች ነው። ምክንያቱም እነዚህ ልማዶች፣ እነዚህ ችግሮች የቅዱሳንን ህይወት ሊያጎድፉ የሚችሉ ስለሆኑ ማለት ነው። ሊታዩ የሚችሉ ችግሮች ስለሆኑ ማለት ነው። እኔ ተቀድሻለሁ፣ ተባርኬያለሁ እያልን ከመመጻደቅ ይልቅ ራሳችንን ማጽዳት ነው። በትክክል ራሳችንን ስናጸዳ፣ እነዚህን ችግሮች ስናስወግድ ነው ወደዛ ክርስቶስ ወደ ሞተለት ወደ ቅድስና ህይወት የሚገባው መድረስ የምንችለው ማለት ነው። የሚቀጥለው ምንድነው እንግዲህ ለምሳሌ እርስ በርሳችሁ ውሸትን አትነጋገሩ ይላል። አሁንም ለቅዱሳን አሮጌውን ሰው ገፋችሁታል ለተባሉ ሰዎች እኮ ነው እየተናገረ ያለው። ምክንያቱም ውሸት ሁል ጊዜ አለ። ይሄ ውሸት የሚባል ነገር ማለት ነው ካላወቅንበት፣ ካልተጠነቀቅን፣ ካላስወግድ ነው በስተቀር ውሸት የሚባል ነገር በተለያየ ምክንያት ይመጣል። መቼ ነው ወደ ክርስቲያኖች ህይወት የሚወጣው? ወይ ስንፈራ፣ ወይ በክፋት ስንሞላ። ውሸታችን ደግሞ በጣም ስማርት የሆነ ውሸት ነው። በጣም የማስመሰል ጥበብ ማለት ነው። አንዳንዴ እኔ ክርስቲያን ነኝ ብሎ በሃይማኖቱ ክርስቲያን ውስጥ ለሚመላለስ ሰው እንደዚህ አይነት ንግግሮች ምናልባት ላይጥሙ ይችላሉ። ውሸታም የሆነ ፓስተር፣ ውሸታም የሆነ አገልጋይ ውሸትን ተው ብትሉት እንኳን እንደዚህ በቀላሉ የማይለቀው ማለት ነው። በጣም ስማርት የሆነ ግን ብዙ ሰዎች ይሰናከሉበታል፣ ያዝኑበታል ሲገለጥ ውሸቱ። አንዳንድ ጊዜ ውሸቱ ደግሞ በጣም ስቲክ ሆኖ ተጣብቆ የሚኖርበት ስለሆነ ብዙ ሰዎችን እያሰናከለ ራሱንም እያረከሰ ይኖራል ማለት ነው። በእግዚአብሔር ቃል ውስጥ ያለው ግን ምንድነው? አስወግዱት። ይሄ የአሮጌው ሰው ባህሪ ነው። በአዲሱ ሰውነታችሁ ውስጥ እንደዚህ አይነት ውሸት ሊገኝ አይችልም የሚል ነው። በዘመናችን አሁን የወንጌልን ስራ እያጠፋው ያለው አንዱ ውሸት ነው። ሰዎች በእግዚአብሔር ቃል ላይ ይዋሻሉ። በእውነቱ ላይ አትዋሹ ይላል እግዚአብሔር ቃል። እንግዲህ እውነት የሆነ እግዚአብሔር ቃል ነው። ሰዎች ግን ዛሬ በእውነት ላይ በእግዚአብሔር ቃል ላይ እየዋሹ ብዙ ጥፋት እያመጡ ነው የሚመላለሱት። እንግዲህ መጨረሻ ላይ ያው 10 እና 11 ላይ ይሄ የተፈጠረው ምሳሌ የሚባለው ይሄን እግዚአብሔርን መምሰል የሚባለው ህይወት ቀላል አይደለም። ትልቁ እግዚአብሔር ለሰው ልጆች ያዘጋጀው ትልቁ ህይወት እርሱን መምሰል ነው። የፈጠረንን አምላካችን መምሰል መኖር ነው። ያኔ ገና በዘፍጥረት ምዕራፍ 1 ላይ እንደ መልካችን እንደ ምሳሌያችን እንፍጠር የተባለው ሰው ያንን ሰው ለመሆን ነው አሁን እየጣርን ያለ ነው። እግዚአብሔርን መስሎ የሚመላለስ ሰው። ያን እግዚአብሔርን ለመምሰል ደግሞ ቅድስና ያስፈልጋል። የጽድቅ ህይወትን መመላለስ ያስፈልጋል። በቅድስና ውስጥና በጽድቅ ውስጥ እነዚህ ከላይ የተዘረዘሩት የስጋ ስራዎች የሚባሉት እነዚህ ምንድነው ብልቶቻችሁ የሚባሉት በሙሉ ምንድናቸው? ቦታ የላቸውም ማለት ነው። እንግዲህ ዛሬ እየተለማመድን ያለነው እግዚአብሔርን መምሰል ነው። እግዚአብሔርን በመምሰል ልምምድ ውስጥ እንደዚህ አይነት ፈተናዎች፣ ችግሮች ሊገጥሙ ይችላሉ። አዎ ፈጥነን የማስወገድ ነው። በኋላ እየበረታን እየጠነከርን በሄድን ቁጥር ግን እነዚህ ደካማ ነገሮች ከውስጣችን እየተወገዱ የተሻልን ሰዎች እንሆናለን ማለት ነው። ስለዚህ አሁን በዚህ ህይወት ውስጥ የቀደመው ማንነታችን እኛ ግሪክ እንሁን፣ አይሁዳዊ እንሁን፣ ሃይማኖተኞች እንሁን፣ ከጥሩ ቤተሰብ መጣን፣ ከተማረ ቤተሰብ መጣን አልመጣን፣ ይሄ ሁሉ ዋጋ የለውም ማለት ነው። ዛሬ በክርስቶስ ሁላችንም አዲስ ሆነን የተፈጠርነው። ይሄን አዲሱን ሰውነታችን እንያዝ፣ በደንብ አጥብቀን እንያዝ ነው። እኔ እንደሚመስለኝ ይሄ ነው እንግዲህ ትምህርቱ ጥቅል። ይቅርታ ጊዜ ከወሰድኩኝ። ተባረኩ። አሜን አሜን። እሺ ጌታ ጸጋውን ያብዛልህ። ጥሩ ትምህርት ነው ያቀረብክልን፣ እግዚአብሔር ይመስገን። እንግዲህ ሰዓታችንም እያለቀ ስለሆነ ያዕቆብ መልእክት ላይ ምዕራፍ 1 ማንም ሲፈተን በእግዚአብሔር ይፈተናሉ አይበል፣ እግዚአብሔር በክፉ አይፈትንምና የሚለው በኃጢአት አይፈትንም የሚለው ነው። እኛም እሱ እኛን የሚፈትንበትን መቼ አጣና ነው። እና ስለዚህ እርሱ ራሱስ ማንንም አይፈትንም ይልና 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ይሄ ለማን ነው የተጻፈው ብለን ስንል እንዲህ የሚል ቃል አለ ቁጥር 13 ላይ በእግዚአብሔር እፈተናለሁ አይበል። ይሄ እኮ ለማያምኑ ሰዎች አይደለም። አንተ የማያምንን ሰው ሄደ በእግዚአብሔር እፈተናለሁ አትበል ትለዋለህ እንዴ? ለሱ ወንጌል ነው የሚሰበከው እንጂ እንዲድን ዳግም እንዲወለድ እና ስለዚህ ይሄ ለቅዱሳን የተጻፈ ነው። መልእክቱም የያዕቆብ መልእክትን እንዳለ ስትመለከቱት ለተበተኑት ምናምን ይላል፣ ለቅዱሳን ነው የተጻፈው። እና
ስለዚህ ለነዚህ ቅዱሳን ቁጥር 15 ከዚህ በኋላ ምኞት ጸንሳ ይላል። ነገር ግን እያንዳንዱ በራሱ ምኞት ሲሳብ በራሱ ምኞት ሲሳብና ሲታለል ይፈተናል፣ አማኝ ማለት ነው። ስለዚህ የራስ ምኞት የምትባል ነገር አለች፣ መቅረት ያለባት መሞት ያለባት ወደ ኃጢአት የምትወስድ የራስ ምኞት የምትባል። መልካምን ነገር ልንመኝ እንችላለን፣ እሱን የሚከለክል የለም። ፓስተርነትን ሰው ቢመኝ መልካም ነው፣ ግን የፓስተርነት ባህሪ ሊኖረው ይገባል። ፓስተርነት ማለት ምን ማለት እንደሆነ ማወቅ አለበት። ሸክም መሆኑን ማወቅ አለበት። ለእግዚአብሔር መለየት ማለት መሆኑን ማወቅ አለበት። እነዚህ መመኘት መልካምን ነገር እግዚአብሔር የሚወደውን ነገር መመኘት መፈለግ የእግዚአብሔር ሐሳብ ነው። እዚህ ግን በራሱ ምኞት ሲሳብና ሲታለል የሚባለው ሌላ ነው። ወደ ኃጢአት ከእግዚአብሔር ሐሳብ ውጭ የሚያወጣ ምኞት ማለት ነው። ስለዚህ ይሄ ምኞት ወዲያው እዛው ካልተቀጨ በስተቀር ካልተገደለ በስተቀር ኃጢአትን ይወልዳል። ያው ወደ ኃጢአት መሄዳችን አይቀርም ማለት ነው። ኃጢአትም ካደገች በኋላ ሞትን ትወልዳለች እና ይሄ ሞትን ትወልዳለች። አንዴ ዳግም ተወልደናል እና ምናምን የሚያሰጋ ነገር እንዲህ አይነት ነገር በሙሉ የሰይጣን ትምህርት ነው። ልንገራችሁ ቅዱሳን፣ ይሄ ዛሬ በጎራ ለይተው ይሄንን ትምህርት ሰው አንዴ ከዳነ በቃ ምንም ችግር የለም ኢንሹርድ አሹራንስ አለው ምናምን እያሉ ሰዎችን በዚህ ለማጽናናት የሚሞክሩ ሰዎች እነሱ የለየላቸው የምናውቃቸው ናቸው። ግን ሙሉ ወንጌል ውስጥ ሆነው ይገርመኛል። መሰረተ ክርስቶስ ውስጥ ሆነው መካኒስ ውስጥ ሆነው ዶክትሪኑ እኮ እንዲህ አይልም፣ ግን ራሳቸው ከዶክትሪናቸው ከቸርችቱ ዶክትሪን ውጪ የትም እየዞሩ አንዴ ቴዎሎጂ ስኩል አንዴ የትም አንዴም የነጭ የጻፈውን መጽሐፍ ምዕራባውያን የጻፉትን እያነበቡ ይመጡና ያምኑና መጥተው እዚህ ለማንጸባረቅ ይሞክራሉ። አይሰራም ማለት ነው። ሌላው ይሄ በገላትያ 5 ላይ ያለውን አይታችሁ ከሆነ በተለይ ቁጥር 16 እና አጠቃላይ ፖስት ያደረኩትን ብታዩ እስከ 26 የሚገርም ነው። ነገር ግን በመንፈስ ተመላለሱ ይልና የስጋንም ምኞት ከቶ አትፈጽሙ። ስለዚህ በመንፈስ መመላለስ የሚባል ነገር አለ። ቬሪ ኢምፖርታንት ማለት ነው። በመንፈስ ሰው እየተመላለሰ የስጋን ምኞት ሊፈጽም አይችልም ማለት ነው። ስለዚህ ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና፣ ስለዚህ ከዳንም በኋላ ምን አለ ማለት ነው? በእኛ ላይ የሚመኝ እኛን ከእግዚአብሔር ሐሳብ ሊያወጣ የሚፈልግ ምኞት የሚባል ነገር አለ ማለት ነው። ባጭሩ አለ ማለት ነው። ይሄንን መጽሐፍ ቅዱሳችን ነው በግልጽ የሚናገረው። ስለዚህ እንደውም ምን ይላል? እርስ በርሳቸው ይቃወማሉ ይላል። ስለዚህም የምትወዱትን ልታደርጉ አትችሉም ይላል። ስለዚህ ይሄ እርስ በርስ ስለሚቃወሙ የአንዱ ነው መሆን የምንችለው ማለት ነው። ስለዚህ ለመምረጥ እንገደዳለን ማለት ነው። ሁለቱን መሆን አንችልም። ለምን? እርስ በርስ ስለሚቃወሙ። ስለዚህ ከሁለት አንዱ ነን ማለት ነው። እና ይሄን ለይተን በጥንቃቄ ልክ እንደ እንትን መውሰድ እንችላለን። አሁን ሁል ጊዜ የህይወት ዛፍ ካለ መልካምና ክፉን የምታስታውቅ ዛፍ ከጎኑ ደግሞ እንዳለች ሁል ጊዜ ያኔ አንድ ዛፍ ናት አይደል? ለአዳምና ለሔዋን ከዚህ ዛፍ ምናምን ተብሎ ማለት ነው። ከዛ የህይወት ዛፍ አለ። ልክ እንደዛው ዛሬም አለ ማለት ነው። ይሄ ስጋ የሚባል አለ፣ መንፈስ የሚባል አለ። ስጋ በመንፈስ ላይ ይመኛል፣ መንፈስም በስጋ ላይ ይመኛል ማለት ነው። ስለዚህ ነፍሳችን የዳነችው ነፍሳችን ከዳነች በኋላ ለእግዚአብሔር እየተገዛች ልትኖር ነው የተጠራችው። ለእግዚአብሔር ተለይታ ልትኖር። ታዲያ ነፍሳችንን ጌታ ኢየሱስ ክርስቶስ ያዳነው ለምንድን ነው? ለእርሱ ተለይታ ለእርሱ ተቀድሳ እንድትኖር አይደለም እንዴ? ነፍሴ ሆይ ለእግዚአብሔር ተገዢ ብሎ ዳዊት እንዳለው ለእግዚአብሔር እየተገዛች እንድትኖር ነው። አሁን እቺ ነፍስ ለእግዚአብሔር እየተገዛች እንድትኖር ትፈልጋለች።
ሌላ ደግሞ ስጋ የሚባል እሷን መቆጣጠር ይፈልጋል። ለእግዚአብሔር እንድትገዛ ሳይሆን ለራሱ እንድትገዛ። በሌላ አገላለጽ ሰይጣንም በሉት ሌላም ዓለምም በሉት ስጋም በሉት ይሄ አሮጌው የሚፈልጋት አለ ማለት ነው። አሁን እሷ ኒውትራል መሀል ላይ ነው ያለችው። ግን ለማ መኖር አለበት? ለእግዚአብሔር መኖር አለበት ተቀድሳ። ስለዚህ ምርጫ አለን ማለት ነው። ፈቃድ አለን ማለት ነው። ይሄ ፈቃድ የለንም ምናምን ምናምን የሚል ይሄ ሁሉ በሙሉ የሐሰት ትምህርት ነው። ፈቃድ አላት ነፍሴ። ወድጄና ፈቅጄ ጌታን እንደተቀበልኩት ሁሉ የእግዚአብሔር ቃል ወንጌል አሳምኖኝ ሕያው በመሆኑ እንደ እሳት ድንጋይንም እንደሚያደቅቅ መዶሻ በመሆኑ የእግዚአብሔር ቃል አሳምኖኝ ድንጋዩን ነገሬን ሰባብሮ የሚቃጠለውን አቃጥሎ ነፍሴን እንዳሳመናት እና ወደ እምነት እንደመጣውም ሁሉ ተቀድሼ ለመኖርም እንዲሁ ነው። ፈቃድ አለኝ ማለት ነው። ተቀድሼ እግዚአብሔርን መርጬ ለመኖር መጽሐፍ ቅዱስ ታዲያ ሕይወትን ምረጥ ለምን ይላል? ፈቃድ ባይኖረኝ ሞትና ሕይወት በረከትና መርገም ፊት ለፊት አለ። አንተ ግን ሕይወትን ምረጥ ይሌለ እንዴ? ታዲያ አይ መምረጥ አትችልም ምናምን በሙሉ የሐሰት ትምህርት እና ስለዚህ ይሄንን አውቀን ወደ ኃጢአት የሚመሩንን ነገሮች ሁሉ ማስወገድ፣ የሆነ ስሜት ሲመጣ ከእግዚአብሔር ሐሳብ ውጪ እኛን ሊያወጣ የሆነ ነገር ሲመጣ ቶሎ ብለን ኖ ማለት አለብን እና ወይ መጸለይ አለብን። እግዚአብሔር እርዳን ማለት አለብን። ጌታዊ ጸጋን አብዛልኝ ማለት አለብን። በእግዚአብሔር ጸጋ ነው እሱ ነው የሚያስክደን ኃጢአትን። ስለዚህ በእግዚአብሔር ጸጋ መታመን አለብን። ጸጋን አልጥልም ያለው ጳውሎስ አንዱ ይሄው ነው ምክንያቱ። እግዚአብሔር የተመሰገነ ይሁንና ጥሩ ትምህርት ተምረናል። እንግዲህ ለዛሬ ያለንን በዚህ ላይ እናበቃለን። እየጠበኩ ነበር። ከመዝጋት በፊት አንድ የማስታውቃችሁ ሰው አለ እና ተቀበሉት። ሶሪ እና ቆይ ተመስገን ባለቤቴ ነው። ስለ እናንተ ነግሬዋለሁ። ይኸው ዛሬ እግዚአብሔር ፈቅዶ ደግሞ በመካከላችን ተገኝቷል። ይኸው ሰላም በሉት እንዴ ወንድም ተመስገን። ሰላም 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 ለእናንተ ይሁን ቅዱሳን። አሜን ናቸው። ጌታ ይመስገን። ይገርምሃል አስመረት ስለምትነግረን አዎ እንደተመቻት ለአገልግሎቷ እንዴት እንደምትደግፋት ስትነግር ምን አይነት ሰው ነው እላለሁ። ሁል ጊዜ ነው ይገረማለሁኝ። አሜን። ክብር ለጌታ ይሁን፣ ክብር ለጌታ ለንጉሱ ይሁን። እግዚአብሔር ይመስገን። አስመረትም ስለ እናንተ ብዙ ነው ትነግረኝ፣ እንዴት እንደተባረከች በአገልግሎት አችሁ እና እግዚአብሔር ይመስገን። እግዚአብሔር አዋቂ ነው። አሜን። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። አሜን 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 አሜን። ጌታ ይባርካችሁ፣ ለበረከት ሁኑ። አሜን 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 አሜን። መልካም ሰላም በሉት ቅዱሳን። ግቡና ወንድም ተመስገንን ጌታችን ያስመረትን ባለቤት እንኳን ደህና መጣ ወንድማችን። ስላገኘን እጅግ በጣም ደስ ብሎናል። ጌታ እግዚአብሔር ስላኖረህ ደግሞ በቤቱ ስለሆንክ ስለምታገለግለው ጌታን የሚያውቅ ቤተሰብ ስላለ ጌታን እጅግ አድርገን እናመሰግናለን። እኛ ደግሞ ከኢትዮጵያ ነው እንግዲህ ያለ ነው። ጌታ በነገር ሁሉ ይባርክ፣ ተባረክልን። አሜን አሜን አሜን። እናንተም ተባረኩ። በጣም ደስ ብሎኛል። እኔም እንደዚህ ገብቼ ከእናንተ ጋር እግዚአብሔር ስለፈቀደው ጌታ ይባርካችሁ። አሜን። ቤታችሁ ግቡና ዌልካም ወንድማችን፣ ጌታ ይባርክ። እንኳን መጣህ። እህታችን ያው ሙሉ ሆናለች፣ ድሮ ሙሉ ናት። ከጎኗ ሆነ ድምፅህን ስለሰማን በጣም ደስ ብሎናል። ተባረክልን፣ ዘመንህ ይባረክ፣ ቤት ልጆች ሁሉ ስራ ሁሉ ይባረክ ወንድሜ። አሜን አሜን አሜን። እኔም በጣም ደስ ብሎኛል። ጌታ ይባርካችሁ። በጣም ደስ ብሎኛል። በቃ ሜሪላንድ መምጫ አገኘውኝ። ጌታ በጣም ደስ ይለናል። ኤኒታይም
ኤኒታይም እንደ ጌታ ፍቃድ ፕሊዝ በጣም አሜን ደስ ይለናል። በጣም ደስ ይለናል። አሜን አሜን በረከት ይዘህ ትመጣለህ። አሜን ስለዚህ በጣም ደስ ይለናል ወንድሜ። አሜን። እኛም ዶክተር አዲስ አሸብርም ግባ ሰላም በለው። እሺ ወንድማችን ጌታ አብዝቶ ይባርክህ። በጣም ደስ ብሎናል ድምፅህን ስለሰማን። ያው አስመረት ብዙ ጊዜ በዝና ነው የምትነግረን። አሁን ደግሞ በዚህ በአጭር ሰከንድ ውስጥ ብዙ የሚያጽናኑ የበረከት ቃሎች ነው ከድምፅ እየሰማን ያለ ነው። ጌታ ይባርክህ። አሜን አሜን አሜን። እናንተም ተባረኩ። በጣም ደስ የሚል ጊዜ ነው። ድምጣችሁ ስለሰማሁ ደስ ብሎኛል። ለብዙ ሰው በረከት እንደሆናችሁ ማውቃለሁ። ትነግረኛለች አገልግሎታችሁ እግዚአብሔር ይባርክ። ስፉ ብዙ ለትውልድ ለማምለጫ ሁኑ እና ጌታ አብዝቶ ይባርካችሁ። ተባረኩልኝ። አሜን 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 Thank አሜን። you so much. ብለሽ ሄር አስመረት። እሺ ጌታ ይባርካችሁ። ተባረኩ። እንግዲህ ከአሁን በኋላ እግዚአብሔር እንደፈቀደ በመካከላችን ይገኛል። አሜን እግዚአብሔር ድንቅ ነገር ደግሞ ትንሽ ደቂቃ ደግሞ ብትሰጡኝ እግዚአብሔር ደግሞ ለእኔ ያደረገልኝም ብናገር ደስ ይለኛል። ምክንያቱም የእግዚአብሔር ክብር መግለጽ ሁል ጊዜ ጥማቴ ስለሆነ ማለት ነው። አሜን እና በቀደም የዛሬ 5 ወር ሐኪም ጋር ሄጄ በቃ ከአሁን በኋላ መድኃኒት ትወስጃለሽ ኮንቲኒዩስሊ ዲያቤቲክ ምናምን አሉኝ። ያው ደም 10 ጊዜ ያው እንግዲህ ዶክተር በመካከላችን ስላለ ሄ አንደርስታንድስ ልክ እንደሱ እንዳለ መድኃኒቱን አልወሰድኩም። ኢሚዲየትሊ እግዚአብሔር ጸጋውንና ብርታቱንና ጥበቡን ሰጥቶኝ ዊዝን 5 months በቀደም ወደ ሐኪም ስመለስ በጣም ተደነቁ። ራሳቸው ገረማቸው እና ምን አድርገሽ ነው ለሌሎች ሁሉ ንገሪ፣ እባክሽን ንገሪ። ዶክተር ነው እንግዲህ እንደዚህ የምትለኝ ያለችው እና እግዚአብሔር በህይወቴ ደግሞ ይሄንን ሰራልኝ እና ሞር የእሱ ክብር እንዲገለጽ ሞር የእግዚአብሔር ያቺ የምትፈውሰው እጁ ለሁሉም ላይ እንድትዘረጋ እና ይሄንን አደረገልኝ። ከዛ በኋላ አንዲት እህት የዛሬ 2 ሳምንት በተኛሁበት በጣም ደንግጣ ደወለችልኝ ማለት ነው። በብብቷ ጋር ትልቅ እጢ ወጣ እና ኢሚዲየትሊ ባለቤቷ በካንሰር ስለሞተ ካንሰር የሚል ነገር መጣባትና በጣም የተንቀጠቀጠች ነው የደወለችልኝ። እኔ እንግዲህ ወደ እግዚአብሔር መጮህ ካልሆነ በስተቀር ሌላ ማቀው ነገር የለኝም። እጮሃለሁ። የሚገርማችሁ ነገር ከ5 ቀን በኋላ መልሳ ደውላ እንደ ጨው እንደ ሰም ቀልጦ ምንም ነገር የላትም እቺ እህት። ምን ለማለት ብዬ ነው እንደዚህ የምናገረው? ሐኪሞች እግዚአብሔር አይጠቀምም ማለት አይደለም። እግዚአብሔር በሐኪሞች ይጠቀማል፣ ይፈውሳል። እግዚአብሔር ደግሞ ሲፈቅድ ደግሞ ተአምርና ድንቅ አድርጎ ይፈውሳል። በዚህም በዛም የሚፈውስ አምላክ በመካከላችን አለ ለማለት ብዬ ነው። የሚፈውስ አምላክ አሁንም በመካከላችን አለ። አሁንም ክብሩን ይገልጻል። የታመመን ካልን በዚህ እንጽናና፣ የታመሙ ካሉ ደግሞ በዚህ እናጽናናቸው። በአካባቢያችን ይሄንን እናውጅ። ጌታ ይባርካችሁ። አሜን አሜን። ድንቅ ምስክርነት። ጌታ የተመሰገነ ይሁን። በቃ ትልቅ 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 ተስፋ ነው። ትልቅ መጽናኛ ነው። እግዚአብሔር ራሱ እኔ ፈዋሺ እግዚአብሔር ነኝ፣ ጤናን እመልሳለሁ ያለው ለእኛም ጭምር ነው። ጌታ የተመሰገነ ይሁንና ደግሞ ኃላፊነቱን ሁሉ በተለይ እኛ የእግዚአብሔር ለሆንን እግዚአብሔርን ለምንወድ እንደ ሀሳቡ ለተጠራን በመንገዱ ለምንሄድ በህይወታችን የሚሆን ነገር ሁሉ ለበጎ ነው። በቃ ለበጎ እና ስለዚህ ይሄንን ስንረዳ አናጉረመርም፣ አንበሳጭ፣ ጌታን ከማመስገን ወደኋላ አንል፣ እንደ እግዚአብሔር ሀሳብና ፈቃድ ከመኖር ወደኋላ አንል እና ትልቅ ነገር ነው ማለት ነው። እግዚአብሔር ይመስገን። የእግዚአብሔር ቃል ለዚህ እኮ ነው ፓስተር ተሴ ሲያስተምር ሰኞ ዕለት የተስፋችንን ምስክርነት እንጠብቅ የሚል ቃል። ለምን? ይሄ ተስፋ እግዚአብሔር የሰጠን ተስፋ እውነተኛ ተስፋ ስለሆነ መጠበቅ አለብን።
የተስፋችንን ምስክርነት እንጠብቅ። ጌታ ይመስገን እና በጣም ትልቅ የሚያጽናና ሐሳብ ነው። በመጨረሻም ይዘሽ የመጣሽው አስመረት፣ እግዚአብሔር ይባርካችሁ። ጨርሰናል ወገኖች። ማሌት ተባረኩ። ሰላሙኝ። አሜን። ተባረኩ። ጌታ ይባርካችሁ። አሜን አሜን በሁሉ ነገር ጌታ ይባርካችሁ። ደህና ቆዩ። ተባረኩ። አሜን 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 አሜን። ሰላም ሁኑ። መልካም ምሽት፣ መልካም ውሎ። ጌታ ከእናንተ ጋር ይሁን። አሜን በሰላም ያገናኘን። ተባረክ ዶክተር። የቤተሰብ ሁሉ ሰላም ይሁን። ተባረክ። አሜን